ሰላም እንዴት ናችሁ? የኢትዮ ጂኢኤም ለርን ፋሚሊዎች፣ ዛሬ ደግሞ የምናየው ፊዚክስ ግሬድ 11 ዩኒት 3 ላይ ያለውን ካይናሜቲክስ የሚለውን ቶፒክ ይሆናል ማለት ነው። ያው ከዛ ቶፒክ ላይ የወጡ የኢትዮጵያ ዩኒቨርሲቲ ኢንትራንስ ኤግዛም ላይ የወጡ ጥያቄዎችን ይሆናል ማለት ነው። ከ2002 እስከ 2010 ያሉትን ጥያቄዎች እናያለን ማለት ነው። ያው እነዚህን ጥያቄዎች በፒዲኤፍ የምትፈልጉ ከሆነ የኢትዮ ጂኢኤም ለርን ብላችሁ ቴሌግራም ላይ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። ቴሌግራም ቻናል ላይ ወይ ደግሞ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ፣ ከዛ ማግኘት ትችላላችሁ። ወደ ዛሬ ጥያቄዎችን እንለፍ ማለት ነው። 2002 ላይ የመጣው አንደኛው ጥያቄ ምን ይላል? An athlete accelerates at 1.9 meters per second square for 2.2 seconds at the beginning of the race. What is the speed of the athlete at the end of 300 meter race? አክሰለሬሽኑ ስንት ነው? አንደኛው ጥያቄ ምንድን ነው የሚለው? አክሰለሬሽን 1.9 ሜትር ፐር ሰከንድ በ1.9 ሜትር ፐር ሰከንድ ስኩዌር አክሰለሬት አረገ ፎር ቲ ኢኳል ቱ 2.2 ሰከንድ አክሰለሬት አረገ አለ አት ዘ ቢጊኒንግ ኦፍ ዘ ሬስ ዘን ዋት ኢዝ ዘ ስፒድ ኦፍ ዘ አትሌት አት ዘ ኤንድ ኦፍ ይሄንን ልክ ይሄ እንደዚህ ከሮጠ በኋላ ስንት ምን ይጠብቋል? የሆነ 300 ሜትር መሮጥ ያለበት የሆነ ነገር ይጠብቋል። አት ዘ ኤንድ ኦፍ ዲስ ሬስ ስንት ይሆናል ፋይናል ስፒዱ ኦር ቪ ፋይናሉ ስንት ይሆናል እያለን ነው። አሁን ይህንን በምን ሄደ በስንት ቪ ፋይናል ሄደ ኦር በስንት ቬሎሲቲ ሄደ የሚለውን ምንም አይነት ግልጽ የሆነ ማብራሪያ ስለሌለን እንዴት አድርገን እንረዳለን? እዚህ ጋር ያለው ቬሎሲቲ ኦር ኢኒሺያሊ 300 ሜትር የጀመረበት ቬሎሲቲ ይህንን እንዲያደርግበት ቬሎሲቲ ነው ኦር ይህንን የጨረሰበት ቬሎሲቲ ነው ማለት ነው። ስለዚህ የዚህ ፋይናል ቬሎሲቲ የዚህ ምን ይሆናል? ኢኒሻል ቬሎሲቲ ይሆናል ማለት ነው። የዚህ ኢኒሻል ቬሎሲቲ ይሆናል። ለምንድነው እንደዛ ያልነው? ምንም አይነት ኢንፎርሜሽን ስላሌለን ጀስት ነገርየው ምንድነው ዩኒፎርም ሞሽን ነው ማለት ነው። በሴም ስፒድ ነው የሄደው እስከ መጨረሻው። ሶ ኢኒሻሊ እዚህ ጋር ያለችው ስፒድ ያገኘው ማለት ያው ከቪ ፋይናል ጋር እኩል ይሆናል። ለምን? ዩኒፎርም ሞሽን ስለሆነ። ሶ የዚህ ቪ ፋይናል መፈለግ ነው። የዚህ ቪ ፋይናል ኢኳል ቱ ዩ ፕላስ ኤቲ ያልታል ያው ከኢኩዌሽኑ ማለት ነው። ስለዚህ ቪ ፋይናል ኢኳል ቱ ዩ which is 0 ማለት ነው ፕላስ ኤ ያችን ምንድን ነች 1.9 ነች ዘን ቲያችን ደግሞ 2.2 ነች። ስለዚህ ይህንን ስናባዛ 4.18 ሜትር ፐር ሰከንድ እናገኛለን ማለት ነው። ሶ አንሰራችን ሲ ይሆናል ማለት ነው። ያው ቪ ኢኒሻል ቬሎሲቲያችንንም ያው አትሌቱ ሲጀምር ከዜሮ እንደሚጀምር ታዋቂ ነው ብሎ ነው አስዩም የሚያደርገው ጥያቄ ሲጠይቅ ማለት ነው። ሌላኛው ደግሞ በ2002 የመጣው ጥያቄ ምንድነው የሚለው? a car with an initial speed of 4 meter per second starts accelerating in a straight line at 3.2 meter per second square for t equal to 10 seconds for 10 seconds. If the brake are then applied, when brake apply if the brake are then applied and it travel further is equal to 20 meter before stopping. ስቶፕ ሳያረግ በፊት ማለት ነው። ስቶፕ ሲያረግ ያው ልክ ስቶፕ እንዳረገ ስንት ሄደ? 20 ሜትር ሄደ ማለት ነው። ልክ ስቶፕ ሳያረግ በፊት ሄደው ስንት ነው ማለት ነው? 20 ሜትር ሄደ። ዋት ኢዝ አክሰለሬሽን አለ ኦር ዲሰለሬሽን ማለት ነው። እዚህ ጋር የሆነው ዲሰለሬሽን ምን እያለ ነው? የሆነ ካር አለ መጀመሪያ እንደዚህ ነበር እየሄደ የነበረው። ከዛ የሆነች ቦታ ላይ የዚህ ቪ ፋይናል ላይ ማለት ነው የዚህ ቪ ፋይናል ላይ ምን ማድረግ ጀመረ? ዲሰለሬት ማድረግ ጀመረ። የሆነ መኪና አለ እየሄደ ነበረ በእንደዚህ አይነት ኢንፎርሜሽኑ ይሄ የሆነ ማለት ነው። ከዚያ ልክ እዚህ ጋር ሲደርስ ለ20 ሜትር ለ20 ሜትር ምን አረገ? ዲሰለሬት አረገ ማለት ነው። ዲሰለሬት አረገ ምን እስኪያደርግ ድረስ? እስኪቆም ድረስ ፋይናል ቬሎሲቲው 0 እስኪሆን ድረስ። ስለዚህ ምን አለ ማለት ነው? ይሄ ዲሰለሬሽን ስንት ነው? በስንት ነው ዲሰለሬት አርግቶ መቆም የሚችለው? ከኢኒሻል ስፒዱ አንጻር ማለት ነው። ኢኒሻል ስፒዱ ስንት ነው? እዚህ ጋር ኢኒሻል ስፒዱ የዚህ ኢኒሻል ስፒድ አይደለም። የዚህ ኢኒሻል ስፒድ ማለት የዚህ ፋይናል ስፒድ ነው። የዚህ ፋይናል ስፒድ ማለት እዚች ጋር ነው። ሶ ልክ እዚች ጋር የዚህ ፋይናል ሲሆን ለዚህ ደግሞ ኢኒሻል ነው ማለት ነው። ሶ ዲ ፋይናል ኦፍ ዲስ ኢዝ ዘ ቪ ኢኒሻል ኦፍ ዚስ ይሆናል። ስለዚህ የዚህ ቪ ፋይናል እንፈልግ። ቪ ፋይናል ኢኳል ቱ ዩ ፕላስ ኤቲ። ስለዚህ ቪ ፋይናል ኢኳል ቱ u which is 4 plus a ያችን 3.2 ነች times t which is 10 ማለት ነው 32 plus 4 36 ሜትር ፐር ሰከንድ ይሆናል ማለት ነው። ምናችን ቪ ፋይናላችን ለዚህ ቪ ኢኒሻል ነው ማለት ነው።
36 ሜትር ፐር ሰከንድ ነው ማለት ነው። ያው ነገርየው 36 ሜትር ፐር ሰከንድ ላይ ሲደርስ ምን ማድረግ ጀመረ? ለማቆም እየሞከረ ነው። ለማቆም ደግሞ ምንድነው እንዴት ነው የሆነ መኪና እንዴት ነው የሚቆመው? ታይሩ አለ። ሰውየው እንትኑን ሲጫነው ፍሬኑን ሲጫነው ምን ያደርጋል? ብሬክ ለማድረግ ሲፈልግ ማለት ነው ጎማው እንዳይሽከረከር ያደርጋል። እንዴት ነው እንዳይሽከረከር? ጎማው ቆም ካለ ደግሞ ምን ይሆናል? መሬት አለ። መሬት ላይ መፋቀቅ ይጀምራል። ከተንፋቀቀ ምን ይሆናል? ፍሪክሽናል ፎርስ አለ። ፍሪክሽናል ፎርስ ወደ ኋላ እሱ እንዲቆም ስለሚያደርገው እንዲቆም ያደርገዋል ማለት ነው። ግን ደግሞ በአንዴ አይደለም ፍሪክሽናል ፎርሱ ቀጥ የሚያደርገው። መጀመሪያ በዚህ ስፒድ ሙቭ እያደረገ ነበር። ለ20 ሜትር ነው እንደዚህ እየተንፏቀቀ ሄደው ማለት ነው እስኪቆም ድረስ። ለ20 ሜትር እየተንፏቀቀ በስንት አክሰለሬሽን ሄደ ኦር ዲሰለሬት አደረገ የሚለውን እንፈልጋለን ማለት ነው። ያው ኬት መፈለግ እንችላለን። ይሄንን ምን ተሰጠን? ኤሳችን 20 ሜትር ተሰጥቶናል። ይሄው 420 ሜትር ነው ሄዶ ስላለ ኢኒሻል ስፒዳችን ደግሞ 36 ሜትር ፐር ሰከንድ ሰጥቶናል። ከዚያም ፋይናላችን ደግሞ 0። ስለዚህ ይሄን ከምን መፈለግ ይችላል? v ስኩዌር ኢኳል ቱ u ስኩዌር ፕላስ 2as ማለት እንችላለን ማለት ነው። ይሄ 0 ነው። ወደዚህ a ሲያልፍ ማይነስ u ስኩዌር ኢኳል ቱ 2as ማለት ነው። ዘን a ነው የተጠየቅነው። a ኢኳል ቱ ማይነስ u ስኩዌር ኦቨር 2a ይሆናል ማለት ነው። ማይነስ u ስኩዌር u አችን 36 ነው። 36 ስኩዌር ማለት 36 ታይምስ 36 ማለት ነው ኦቨር 2a ኖ 2a ሳይሆን 2s ነው እዚህ ጋር ይቅርታ ኦቨር 2a ኦቨር 2a አርግተን ነው ኤስ ነው የምንፈልገው። ኤስ አይደለም ኤ ያችን አለች ኤስ ነው እዚህ ጋር ትክክል ነው። ኤስ ነው እዚህ ጋር ያችን ያው ኤ አክሰለሬሽን እየፈለገ ስለሆነ 2 ታይምስ ኤስ ኤሳችን አሁን ምንድነው ስንት ነው? ኤሳችን ተሰጥቶናል 20 አይደል? ይሄ በሁለት ስንት ነው? 18 ይሄ በሁለት የለም። ኦኬ ይሄ በሁለት 10 በሁለት 18 ኤ ሲባዛ ስንት ነው የሚሆነው? 18 ስኩዌር ማለት ነው which is -3 to 4 ይሆናል። ኦቨር 10 ይቀራል እዚህ ጋር 10 አለች። ስለዚህ -32.4 ይሆናል ማለት ነው። ስለዚህ ይሄ አክሰለሬሽናችን ኦር ዲሰለሬሽናችን ነው ማለት ነው። ዲሰለሬት በ-32 ሜትር ፐር ሰከንድ ስኩዌር ኦር በአንድ ሰከንድ 32.4 ሜትር ፐር ሰከንድ ስኩዌር ኦር ሜትር ፐር ሰከንድ እየቀነሰ በሄደ ቁጥር እንትኑን ይሄ ስፒዱ ማለት ነው ያው በ20 ሜትር ውስጥ ይቆማል ይለናል ማለት ነው። በ20 ሜትር ውስጥ ይቆማል። አንሰራችን ምንድነው የሚሆነው ማለት ነው? ዲ ነው የሚሆነው ማለት ነው። አንሰራችን ዲ ነው የሚሆነው። እሺ ሌላኛው ደግሞ ምንድነው የሚለው a ball roll off the edge of the horizontal table okay የሆነ horizontal table አለ። ከዚህ ላይ ምን ያደርጋል? ይወርቃል ነገር ማለት ነው። ይወርቃል ነገር okay a ball roll off the edge of the horizontal table at the top of 4 meter high 4 meter high ነው ምኑ ቴብላችን ማለት ነው። 4 meter high okay 4 meter high it strikes the floor at a point 5 meter away from the edge of the table from the edge of the table or መጀመሪያ ካለበት 5 meter away ነው ራቅ ብሎ እንትን ያለው ያው ከዚህ ሲለቀቅ ቀጥታ necessarily እንደዚህ ላይወርድ ይችላል። ወደዛ ብሎ ወረደ ማለት ነው። ያው ትንሽ የሆነ ፕሮጀክታይል ነገር አለው ማለት ነው። how long was the ball in the air in seconds አለ። በሰከንድ ስንት እንትን አለ ለስንት ሰከንድ ነበረ ኤር ውስጥ የነበረው ያው ሲጓዝ የነበረው ማለት ነው። እዚህ ላይ የነበረው ነገር ኦር ቦሉ ማለት ነው። እንፈልግ ሄታችን ስንት ነው? 4 ሜትር አይተረ ግራቪቲ 10 ሜትር ፐር ሰከንድ ስኩዌርን እንውሰድ እስኪ 10 ሜትር ፐር ሰከንድ ስኩዌርን እንውሰድ። ከዛ የተጠየቅነው ምንድነው? ታይምን ነው የተጠየቅነው። ግን ደግሞ ምን አለ መጀመሪያ ልክ ሲወርቅ ኢኒሻል ቬሎሲቲያችን 0 ነው ብለን አስዩም እናደርጋለን። h or s equal to ut plus 1 over 2 gt square ከሚለው ያው ኤሳችን አሁን እዚህ ጋር 4 ነች or ሄት ነች ማለት ነው። 4 equal to u እዚህ ጋር 0 እንዳለ ያው u 0 ስለሆነ ማለት ነው 1 over 2 ጂያችን 10 ነች t square ያው የሚፈለገው ራሱ እሱ ነው። ይሄ በዚህ ይጠፋል 4 equal to 5 t square ይሆናል ማለት ነው። ዘን t square equal to 4 over 5 over root ስታደርጉት ቲያችን ስንት ምን ይሰጠናል? 2 root 2 ከሩት 4 over root 5 ነው። ሩቱ ደግሞ 2 ነው። ዘን root 5 ደግሞ root 5 ሆኖ ይወጣል ማለት ነው። ስለዚህ አንሰራችን ዲ ላይ ያለው ያመለናል ማለት ነው። ዲ ላይ ያለው ያመለናል። እሺ ይሄ ነው። ኦኬ ሌላኛው ደግሞ ምንድነው የሚለው in a 100 meter race Usain Bolt and Asafa Powell cross the finish line in a dead beat
ቦዝ ቴኪንግ 10 ሰከንድስ አክሰለሬቲንግ ዩኒፎርምሊ። ኦኬ አሁን 100 ሜትር ሬስ አለ ማለት ነው። 100 ሜትር ለምሳሌ 100 ሜትር ሬስ አለ። ከዚያ ማን አለ? አሰፋና ዩሴን ቦልት የሚባሉ ሰዎች አሉ። ያው እነዚህ አትሌቶች ናቸው። እነዚህ አትሌቶች 100 ሜትር ለመሸፈን ስንት ሰከንድ ወሰደባቸው? ሁለቱ 10 ሰከንድ ነው የወሰደባቸው እያለ ነው። ሁለቱም 10 ሰከንድ ነው የወሰደባቸው። በት ዩሴን ቦልት ቴክስ 3 ሰከንድ ኤንድ አሰፋ ፖል ቶክ 2 ሰከንድ ቱ አቴን ማክሲመም ስፒድ። ሶ ማክሲመም ስፒዳቸው አሁን ለምሳሌ የሆነ ሰው መሮጥ ሲጀምር መጀመሪያ አካባቢ ልክ ሲጀምር በትንሽ ስፒድ ነው የሚጀምረው። ከዚያ በኋላ ነው በጣም መሮጥ የሚጀምረው። ሶ መጀመሪያ ልክ ቪማክሱን ለመድረስ ስንት ሰከንድ ወሰደበት? አሰፋ ላይ 2 ሰከንድ ነው የወሰደበት። እንደዛም ደግሞ ቪማክሱን ለመድረስ ኦር ማክሲመም ቬሎሲቲውን ለመድረስ ዩሴን ቦልት ላይ ስንት ሰከንድ ነው የወሰደበት? 3 ሰከንድ ነው የወሰደበት ማለት ነው። ሶ 2 ሰከንድ to attain speed which they maintain for the rest of the race ከዚህ በኋላ ማለት ነው። ለምሳሌ ቪማክስ እዚህ ላይ 20 ሜትር ፐር ሰከንድ ቢደርስ በ20 ሜትር ፐር ሰከንድ ነው የሚጨርሰው ማለት ነው የቀረውን ዲስታንስ። ከዛ ይሄም እንደዛው አሁን ለምሳሌ በ10 ሜትር ፐር ሰከንድ ቢሆን በ10 ሜትር ፐር ሰከንድ ነው የሚጨርሰው ማለት ነው። በቪማክስ ነው የሚጨርሱት የቀረውን ዲስታንስ ማለት ነው። what was the acceleration of Usain Bolt and Asafa Powell respectively? acceleration of Usain Bolt እና አሰፋ ስንት ነው እያለ ነው። የቱ ጋር? እዚህ ጋር which means እስከ 2 ሰከንድ ያለው ለአሰፋ፣ ለዩሴን ቦልት እስከ 3 ሰከንድ ያለው አክሰለሬሽን ነው የምንጠይቀው እንጂ ከዚህ በኋላ ያለው አክሰለሬሽን የለም። ለምን? በኮንስታንት ስፒድ ነው የሚሮጡት። የቱ ኮንስታንት ስፒድ? ማክሲመም ስፒድ የተባለው ስፒድ ማለት ነው፣ ቪማክስ የተባለው ማለት ነው። ስለዚህ ይህንን እንዴት ነው የምንፈልገው? አክሰለሬሽናቸውን ነው ፈልጉ እየተባለ ነው ያለው ነው። ቶታል አሁን ኤስ ቶታላችን ስንት ነው? 100 ሜትር። ዩሴን ቦልት የሮጠው ስንት ነው? ቶታል 100 ሜትር ነው የሮጠው ማለት ነው። ግን ደግሞ በሁለት ቦታ ነው ከፍሎ የሮጠው። ለምሳሌ የዩሴን ቦልትን እንስራ መጀመሪያ። የዩሴን ቦልት ስንሰራ እስከ 3 ሰከንድ ከዚያ የቀረው አለ 10 ሰከንድ አይደለ ቶታሉ የሮጠው 7 ሰከንድ ማለት ነው የቀረው። ይሄ እዚህ ላይ ቪማክስ ነው። እስከ ቪማክስ የደረሰበት ይሄ ነው። ከዚህ የሚቀጥለው ምንድነው? ቪማክስ ነው ማለት ነው። ሶ እስከዚህ በ3 ሰከንድ እስከ 3 ሰከንድ ድረስ ከዜሮ ተነስቶ ኢኒሺያል ቬሎሲቲ ኢኳል ቱ 0 ተነስቶ ነው ቪማክስ የሚደርሰው። ያው ሬስ ስለሆነ አትሌቶቹ ከዜሮ ነው የሚጀምሩት ስለሆነ፣ ስለዚህ እሱ እዚህ ጋር የሄደበት ስንት ነው ማለት ነው? ዩቲ ፕላስ 1/2 ኤቲ ስኩዌር ይሆናል። ዩ ደግሞ 0 ነው እዚህ ጋር፣ ስለዚህ 0 ይሆናል 1/2 ኤ ኦፍ ዋት ኤ ኦፍ ዩሴን ቦልት ማለት ነው። እዚህ ጋር ኤ ኦፍ ዩሴን ቦልት ታይምስ እስከ 3 ሰከንድ 3 ዳብል ስኩዌር ይሆናል ማለት ነው። ስለዚህ 3 ስኩዌር 9/2 ኤ ኦፍ ዩሴን ቦልት ይሆናል ማለት ነው። ኤሳችን ኤስ1 ኦር የዩሴን ቦልት አንደኛው ዲስታንስ ማለት ነው። ከዚህ እስከዚህ ሄደበት። ከዚህ በኋላ ሄደበት እንዴት ነው የሚሆነው? ዩኒፎርም ሞሽን ስለሆነ ኤስ ኢኳል ቱ ቪቲ የሚለውን ፎርሙላ ነው የምንጠቀመው ማለት ነው። ቪያችን ግን የቱ ነው? ቪማክስ ነው አይደል? ታዲያ ቪማክስ ከዛ ቪማክስ ታይምስ ቲ የቀረው ታይም ስንት ነው? 7 ሰከንድ ነው የቀረው 7። ስለዚህ 7 ታይምስ ቪማክስ ይሆናል ማለት ነው። ኦኬ ቪማክሳችንስ ግን እንዴት ነው የምንፈልገው? እዚህ ጋር ቪማክስ እንዴት ነው የሚፈልገው? ቪማክስ ኢኳል ቱ ዩ ፕላስ ኤቲ አይደል? ያው የፋይናል ቬሎሲቲ ስለሆነ ማለት ነው። ከዚህ ጋር ኢኒሺያል ከሆነ ኢኒሺያሉ ዜሮ ነው። ስለዚህ ኤ አናውቅም፣ የዩሴን ቦልት ማለት ነው። የዩሴን ቦልት ነው። ከዛ ታይማችን ደግሞ የወሰደበት ቪማክስ ለመድረስ ስንት ነው? 3 ሰከንድ። ስለዚህ 3 ኤ ኦፍ ዩሴን ቦልት እንለዋለን ማለት ነው። ስለዚህ ኤሳችን ኤስ ኦፍ ዩሴን ቦልት ማለት ነው የሁለተኛው ኤስ2 እንበለው ኤስ2 ኢኳል ቱ 7 ታይምስ ቪማክሳችን ስንት ነው? 3 ታይምስ ኤ ኦፍ ዩሴን ቦልት። ስለዚህ 21 ኤ ኦፍ ዩሴን ቦልት ይሆናል ማለት ነው። ግን ከዚህ በኋላ የሄደው ዲስታንስ ሲደመር ከዚህ በፊት የሄደው ዲስታንስ ስንት ይሆናል? 100። ስለዚህ ያው 100 ስለሮጠ ማለት ነው ቶታሉ ኤስ1 ፕላስ ኤስ2 ኢኳል ቱ 100 ሜትር ይሆናል ማለት ነው። ከዛ ምን ይላል? ኤስ1 ስንት ነው? 9/2 ኤ ኦፍ ዩሴን ቦልት ማለት ነው ፕላስ ኤስ2 አችንስ 21 ኤ ዩሴን ቦልት ኢኳል ቱ 100 ይሆናል ማለት ነው። ይሄንን እንደምር ቱ አለች ቱ ለዚህ 9 ኤዩ ፕላስ ይሄ
ለ2 ዘን ስናባዛ 42 ኤ ኦፍ ዩሴን ቦልት ኢኳል ቱ 100 ዘን 9 ፕላስ ዲስ 51 አይ ቲንክ 51 ኤ ኦፍ ዩሴን ቦልት ኢኳል ቱ 200 ዘን ኤ ኦፍ ዩሴን ቦልት ኢኳል ቱ 200 ኦቨር 51 ይሆናል ማለት ነው። 200 ኦቨር 51 which is equals to 3.92 ሜትር ፐር ሰከንድ ስኩዌር ማለት ነው። 3.92 ሜትር ፐር ሰከንድ ስኩዌር ይሆናል። የቱ ነው ይሄ? አክሰለሬሽን ኦፍ ዩሴን ቦልት ላይ እንተናል ማለት ነው። ስለዚህ አሁን አንሰር ኦልሬዲ እንተናል። ለምን ያው ሲ ላይ ብቻ ነው ያለው 3.9 ሜትር ፐር ሰከንድ 3.92 ሜትር ፐር ሰከንድ ስኩዌር የሚለው ለዩሴን ቦልት። ይሄ ምን ማለታችን ነው? እቺ አክሰለሬሽን የቷ ነች? አሁን ዴፊኒሽኑ ነው እንጂ ማወቅ ያለብን የሆነ ካልኩሌሽኑ ብቻ አይደለም። ዴፊኒሽኑ ምንድነው? 3.92 የምንለው ከዚህ እስከዚህ ሲሄድ ኦር ማክሲመም ቬሎሲቲ እስኪደርስ ድረስ በ3.92 ሜትር ፐር ሰከንድ ስኩዌር ነው አክሰለሬሽኑን የሄደው። ኦር በአንድ ሰከንድ 3.92 ሜትር ፐር ሰከንድ ነው ስፒዱ ሲጨምር የነበረው ማለት ነው የሰውየው የዩሴን ቦልት። ከዚህ በኋላ ደግሞ ማክሲመም ስፒድ ላይ ደረሰ። ማክሲመም ስፒድ ሶ ቪማክሱን አሁን መፈለግ እንችላለን። ያው አስፈላጊ አይደለም። ቪማክሱ አሁን ስንት ነው? 3 ታይምስ አክሰለሬሽን ኦፍ ዩሴን ቦልት አለ 3.92። ይሄ የሆነ ስንት ይሆናል? አራውንድ የሆነ 10 አካባቢ ነው የሚሆነው። አራውንድ 10 መስራት ትችላላችሁ። አራውንድ 10 ሜትር ፐር ሰከንድ። ስለዚህ ቪማክሱ ስንት ነው? 10 ሜትር ፐር ሰከንድ ነው ማለት ነው። በ10 ሜትር ፐር ሰከንድ ነው የቀረውን 7 ሰከንድ የጨረሰው ማለት ነው። የቀረውን 7 ሰከንድ እንደዛ ነው የምንለው። ይሄ ተባዝቶ እንደዚህ የሚሰጠን ከሆነ ማለት ነው። ሶ እንደዛ ነው ማለት ነው የሚሰራው። ስለዚህ የዩሴን ቦልትን አግኝተናል። የቀረን የማን ነው? የአሰፋ ፓውል ነው የቀረን። የአሰፋ ፓውል ነው የቀረን ማለት ነው። እስኪ ለአሰፋም እንደዚህ እንስራለት። 2 ሰከንድ እስኪደርስ ድረስ ምን አልደረሰም ይል አለ እንትኑ ላይ ጥያቄው ላይ 2 ሰከንድ እስኪደርስ ድረስ ቪማክስ አልደረሰም ነበር። ከዚያ ሁለተኛ ሰከንድ ላይ ቪማክስ ደረሰ። ከዚያ የቀረውን 7 ሰከንዳት ማለት ነው 7 ሰከንድስ ይሄ እንዳለ 2 ሰከንድ ነው። አጠቃላዩ ደግሞ ያው 10 ሰከንድ ነው። መጀመሪያ ላይ ተሰጥቶ ነው ብለናል። ዲስታንሱስ እንዳለ ዲስታንሱ ስንት ነው? ኦር የሮጡት እንትን ስንት ነው? 100 ሜትር ሬስ ነበር ማለት ነው። ሶ ይሄ እንደዚህ ነው። መጀመሪያ የተነሳበት ያው 0 ነው ኢኒሻል ቬሎሲቲው። ስለዚህ አሁን እንደሱ እናርግለት። ስለዚህ ይሄ S1 አክሰለሬሽን ሲኖር የነበረው ኤስ እና S2 አክሰለሬሽን ሳይኖር በቪማክስ የሄደበት ሲደመር ስንት ነው የሚሆነው? S1 + S2 = 100 ሜትር ነው የሚሆነው ማለት ነው። ያው ቶታሉ 100 ሜትር ሬስ ስለነበረ ሶ S1 አችን እንዴት ነው ፈልገው? S1 ይሄ ማለት ነው ut + 1/2 a t ስኩዌር ይሆናል። u ደግሞ 0 ነው። እዚህ ጋር u 0 ነው ብለናል። ስለሆነ 1/2 a አችን ስንት ነች? አክሰለሬሽናችን አናውቅም። ሲጀመር እሱ እንዴት ተጠየቅ ነው። አክሰለሬሽን ኦፍ አሰፋ ያው አሰፋ ብቻ ብለን a ብቻ ብለን ታይምስ t ስኩዌር t አችን 2 ነች። 2 ላይ አይደል ታዲያ s1 ነው የጨረሰው። ስለዚህ 2 ስኩዌር ይሄ በዚህ ሲጠፋ ስንት ይሆናል? 2a ይቀራል ማለት ነው። ስለዚህ s1 አችን ይሄንን ሄደው s2 አችን ይሄ s2 በኮንስታንት ስፒድ ነው የሄደው። ስለዚህ ያ ፎርሙላ ኦፍ ኮንስታንት ዩኒፎርም ሞሽን መጠቀም ነው። v ማክስ ታይምስ t ይሆናል ማለት ነው። v ማክስ ታይምስ t v ማክስ አችን ስንት ነው? ምንም የምናውቀው ጉዳይ የለም። t አችንስ 7 አልታረ 7 ነች የቀረችው ታይም ማለት ነው። ኖ 7 አይደለም፣ እዚህ ጋር 8 ነው ጋይስ፣ ይቅርታ በጣም 8 ነው። ያው ከ10 ስለሆነ 10 ነው ቶታሉ። የሚቀረው ደግሞ እዚህ ጋር 8 ይሆናል ማለት ነው። የቅድሙን እያስታወስኩ ነው እንትን ያልኩት 8 ታይምስ v ማክስ ይሆናል። v ማክስ ከዛ v ማክሳችንን ያው በቁጥር አናውቀውም፣ ግን ደግሞ በሆነ ኤክስፕሬሽን ማወቅ እንችላለን። v ማክስ ኢኳል ቱ ኦር v ፋይናል ማለት ነው u + at ይሄ በዚህ ይሄ ይጠፋል። ኤያችን ኤ ኦፍ የሰውየው ማለት ነው የአሰፋ ከዚያ ቲያችንስ ቪማክስ የደረሰበት ታይም የፋይናል ቬሎሲቲ የደረሰበት በ2 ሰከንድ ነው። ስለዚህ 2a መሆኑ ነው ማለት ነው። ስለዚህ s2 ኢኳል ቱ a ታይምስ ቪማክስ አይደለም። ቪማክስ ደግሞ 2a ስለሆነ ኢኳል ቱ 16a ይሆናል ማለት ነው። 16a ይሆናል። ሶ s1 ፕላስ s2 ኢኳል ቱ 100 የሚለውን እንትን እዚህ ጋር ፎርሙላ እዚህ ጋር እንጠቀማለን ማለት ነው። s1 ማለት ስንት ነው? s1 ይሄው 2a ነው ብለናል። ፕላስ s2 16a ኢኳል ቱ 100 18a ኢኳል ቱ 100 ኤያችን ምንድን ነች? አክሰለሬሽን ኦፍ
አሰፋ ጳውሎስ ማለት ነው። ስለዚህ 100/18 which is equal to 5.55 ሜትር ፐር ሰከንድ ስኩዌር ይሆናል። ስለዚህ የአሰፋ ጳውሎስ ደግሞ ይሄን ይሆናል። ሶ አንሰራችን ሲ ነው ማለት ነው። ይሄ የዩሴን ቦልት ነው፣ ይሄ ደግሞ የአሰፋ ነው ማለት ነው። ይሄ የአሰፋ ነው ማለት ነው። ሶ እንደዚህ ነው የምንሰራው። ይሄ ምን ማለት ነው? 5.5 ሜትር ፐር ሰከንድ ማለት for the first 2 ሰከንድ አክሰለሬት ያደረገው በዚህ ነው። ከዚያስ አክሰለሬሽን አለ የለም። ከዛ በኋላ አክሰለሬሽን የለም። ለምን? በቪማክስ ከደረሰ በኋላ በኮንስታንት ስለሄደ በኮንስታንት አክሰለሬሽን ስፒድ ስለሄደ ምንም አይነት አክሰለሬሽን አይኖርም ማለት ነው። ሶ እንደዛ ትይዛላችሁ። ሶ አንሰራችን ሲ ነው ብለናል። ኦኬ ሌላኛው ጥያቄ ደግሞ ምንድነው የሚለው በ2003 ነው የወጣው ይሄ an object of mass m moving with initial speed of ኢኒሺያል ስፒዱ የኤም የሚባል ማስ ያለው 50 ሜትር ፐር ሰከንድ ነው የሚሄደው አለ። got an acceleration of 10 ሜትር ፐር ሰከንድ ስኩዌር after a constant force apply ካደረገ በኋላ ይሄንን acceleration to it. okay how long does it take for an object to reach 90 ሜትር from its initial position አለ። from its initial position 90 ሜትር ለመድረስ ስንት ሰዓት ነው የወሰደበት or ስንት ታይም ነው የወሰደበት ነው የሚለው። how long ነው የሚለው which ታይም የሚጠይቀው ኤክስፕሬሽን ማለት ነው። ሶ ያው ፎርሳችን ማስ ምናምን ያለው ጀስት እሱ ዝም ብሎ እኛም እንትን ለማድረግ ነው። ጀስት ይሄ እሱ ታዋቂ ነገር ነው። ፎርስ አፕላይ ሲሆን አክሰለሬሽን እንደሚኖር ታዋቂ ነው። ጀስት እንዲሁ ነው የተሰጠ ማለት ነው። ስለዚህ s = ut + 1/2 at ስኩዌር የሚለውን ፎርሙላ እናውቃለን። ኤሳችን ተሰጥቶናል ግን 90 ዩአችንን እናውቃለን 15 ቲ አናውቅም ፕላስ 1/2 ታይምስ ኤ አለ ኤያችንን 10 ሰጥቶናል ታይምስ ቲ ስኩዌር ሶ 90 = 50 ቲ ፕላስ 5 ቲ ስኩዌር ትሉታላችሁ ማለት ነው። ዘን ኦቨር ሁሉንም እስቲ ኦቨር 5 እናድርገው ዝም ብለን 90ን ለ5 ስናካፍል አይ ቲንክ 18 ነው የሚደርሰው። ያ 18 ነው የሚደርሰው 18 ይሄን ለዚህ 5 እናካፍል 3t ፕላስ ቲ ስኩዌር ነው ማለት ነው። ቲ ስኩዌር ፕላስ 3t ማይነስ 18 0 ሶ ተደምሮ 3 እና ተባዝቶ ይሄንን የሚሰጠን t ማይነስ 3 ታይምስ ቲ ፕላስ 6 ማለት ነው ኢኳል ቱ 0 ሶ ቲ ኢኳል ቱ 3 ብቻ ነው። ያው ታይም ኔጌቲቭ ነው ስለሆነ ኤንድ ቲ ኢኳል ቱ ማይነስ 6 ይመጣል። ይሄ ደግሞ በፍጹም አንሳር ስለማይሆን ቲ ኢኳል ቱ 3 የሚለው 3 ሰከንድ ይወስድበታል ማለት ነው ለዚህ ኦብጀክት 90 ሜትር ለመሄድ። ሶ አንሰራችን የሚሆነው 3 ሰከንድ የሚለው ሲ ላይ ያለው ይሆንልናል ማለት ነው። ኦኬ እሱ ይሆናል ማለት ነው። እሺ ሌላኛው ደግሞ ምንድን ነው የሚለው a ball is thrown downward or it is not dropped it is thrown upward ያለ ነው። it is thrown upward no thrown downward ነው የሚለው downward not dropped from the top of a tower after being released it is downward. ኦኬ ሌላኛው ጥያቄ ምንድነው የሚለው a ball is thrown downward not dropped throw ተደረገ ማለት ነው። ያው ኢኒሺያል ስፒድ አለ ማለት ነው። በሆነ ስፒድ ኢኒሺያል ስፒድ drawn it is not dropped from the top of the tower after being released it is downward velocity will be uniform ይላል። ኤ ላይ ዩኒፎርም ነው ቬሎሲቲ በፍጹም ዩኒፎርም አይሆንም። ለምን እየጨመረ ነው የሚሄደው ወደታች። በስንት ነው እየጨመረ የሚሄደው? በ9.8 ኦር በግራቪቲ ማለት ነው። ኦር 10 ሜትር ፐር ሰከንድ ስኩዌር ነው ብለን አስዩም ብናደርግ መጀመሪያ በሆነ አሁን ለምሳሌ በዩ ቢለካው ከአንድ ሰከንድ በኋላ ስንት ይሆናል? ዩ ፕላስ 10 ሜትር ፐር ሰከንድ ስኩዌር። ከዛ ከሁለተኛው ሰከንድስ ዩ ፕላስ 2 ታይምስ 20 ሜትር ፐር ሰከንድ ስኩዌር። the difference between them is 10 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ፐር ሰከንድ ሲሆን which is gravity so ቬሎሲቲያችን እየጨመረ ነው የሚሄደው ማለት ነው ወደታች። ለምን ግራቪቲ 10 ሜትር ፐር ሰከንድ ስኩዌር ወደታች እየቆጠጠው ስለሆነ። ሌላ አክሰለሬሽን will be equal to g አክሰለሬሽናችን የሱ አክሰለሬሽን equal to g ትክክል ነው። አክሰለሬሽኑ ሁሌም ከጂ ጋር እኩል ነው። የሆነ ነገር ትሮው ተደረገ፣ አፕዋርድ ትሮው ተደረገ፣ ዳውንዋርድ ትሮው ተደረገ ኦር ሪሊዝ ተደረገ በሴም ነው። አክሰለሬሽኑ ሁሌም ጂ ነው የሚሆነው። ለምን አሁን ለምሳሌ የሆነ ኦብጀክት ብንለቀው ከኢኒሺያል ስፒድ ኢኳል ቱ 0 ብንለቀው መጀመሪያ ልክ ከአንድ ሰከንድ በኋላ ስንት ይሆናል? በአንድ ሰከንድ እየጨመረ ቢሄድ 10 ሜትር ፐር ሰከንድ ስኩዌር ይሆናል።
10 ሜትር ፐር ሰከንድ ይሆናል ቬሎሲቲ። ከዛ ሁለተኛ ሰከንድ ላይ 20 ሜትር ፐር ሰከንድ ይሆናል። አያችሁ? ከዛ ሶስተኛ ላይ 30 ሜትር ፐር ሰከንድ ይሆናል። ዲፍረንስ ቢትዊን ዚስ ቱ ስንት ነው? 10 ሜትር ፐር ሰከንድ ፐር ታይም ስኩዌር ማለት ነው። which is acceleration due to gravity ሰጠ ማለት ነው። አክሰለሬሽን ሶ ቢያችን አክሰል ይሆናል። አክሰለሬሽን will be greater than g ምናምን የሚለው እነዚህ በፍጹም አይሆንም። ጀስት አክሰለሬሽን ሁሌም ከዚህ ጋር እኩል ነው። ምን ሲሆን የሆነ ኦብጀክት ፍሪሊ ወይ ፈል ሲያደርግ ወይ ትሮፕ ምናምን ከተደረገ ማለት ነው። ሌላኛው ደግሞ ምንድነው የሚለው a car initially at rest at the origin has moved a distance 5 10 50 20 25 30 40 50 60 and 70 አለ። በስንት በ1 2 3 4 5 6 7 8 9 10 ሰከንድ እነዚህ ሰከንድ ውስጥ አለ። ይሄ ምንድነው? ይሄ ኤሳችን ነው። ይሄ ደግሞ ቲያችን ነው። እንደዚህ እንትን መስራት ቴብል መስራት ትችላላችሁ። ቴብል መስራት ነው ማለት ነው፣ ግን እዚህ ላይ በወርድ ነው ያመጣልን። ሶ እንደዚህ አለ። what is the average speed during the first 5 seconds and the second half period from t equal to 6 second to t equal to 10 second in respectively አለ። ስለዚህ ቪ አቨሬጅ ነው የተጠየቅነው ማለት ነው። ቪ አቨሬጅ ስንት ነው የሚሆነው? በሁለት ኮንዲሽን አንድ when from t equal to 1 up to from t equal to 1 up to t equal to 5 እና from t equal to 6 to t equal to 10 እስከሚለው ድረስ ቪ አቨሬጃችንን እንፈልግ። ኦኬ መጀመሪያ ቪ አቨሬጅ ኢኳል ቱ ምን ማለት ነው? ኤስ ፋይናል ማይነስ ኤስ ኢኒሺያል ኦቨር ቲ ፋይናል ማይነስ ቲ ኢኒሺያል ማለት ነው አይደል ታዲያ? ስለዚህ ኤስ ፋይናላችን አሁን እዚህ ጋር ስንት ነው ማለት ነው? ኤስ ፋይናላችን ቲ ፋይናል 5 ሲሆን ማለት ነው 5 ሲሆን 25 ነው አይደል? 25 ሲቀነስ ኤስ ኢኒሺያላችንስ 5 ኦቨር 5 ማይነስ 1 ማለት አይደል? 4 ማለት ነው which is equals to 20 over 4 which is equals to 5 ማለት ነው። እዚህ ጋር 5 ይሆናል ማለት ነው። ከዛ ቪ አቨሬጅ የአንደኛው ነው ፈርስት ሰከንድ ላይ from s final minus s initial over t final minus t initial እንላለን which is equals to s finalaችን ስንት ነው? 7 አይደል ታዲያ 10 ሰከንድ ላይ s initialችን ከ6 ነው ጀምሮ የተባለው ስለዚህ 30 ነው ማለት ነው። ኦቨር t ፋይናላችን 10 ነው፣ t ኢኒሻል ደግሞ 6 ነው ማለት ነው። ይሄን ስንቀነስ 40 ይሆናል። 40 ሲካፈል ሲቀነስ ስንት ነው የሚሆነው? 4 is equal to 10 ስለዚህ 5 and 10 ይሆናል ማለት ነው ሪስፔክቲቭሊ። ስለዚህ አንሰራችን ምን ይሆናል? ዲ ላይ ያለው ይሆናል ማለት ነው። ኦኬ ሌላኛው ደግሞ ምንድነው የሚለው x and y coordinate of a particle at any time t is given by x equal to 90 plus 5t square and y equal to 5t plus 8 where x and y are in meter and t in seconds. The acceleration of the particle ምን ሊተጠየቅ ነው? acceleration of the particle at t equal to 5 second is ስንት ይሆናል የተባለ ነው። ስለዚህ አክሰለሬሽኑን እንፈልግ። አክሰለሬሽን አሁን ይሄ ነገር ምንድነው? ኢንስታንታኒየስ አክሰለሬሽን ነው እየተጠየቀን ያለ ነው። ኢንስታንታኒየስ አክሰለሬሽን ሁለት ነገር ተጠቅመን መስራት እንችላለን። አሁን ለምሳሌ ሞር ሲምፕል የሚባለው ዴሪቬቲቭ ነው። ዴሪቬቲቭ አድርገን መጠቀም እንችላለን። ያው ጀስት የዴሪቬቲቭ ኮንሰፕት 12 ላይ ቢኖርም ያው እዚሁ ላይ ጀስት ሲምፕል የሆኑ እንትኖችን መጠቀም እንችላለን ማለት ነው። አሁን ለምሳሌ ቲ ስኩዌርን አንዴ ዴሪቬት ስናደርግ 2t ይሆናል። እዚህ ጋር ያለው ወደ ታች ይወርዳል ማለት ነው። ወደ ታች ይወርዳል። ከዛስ ለምሳሌ ቲ ኪዩብን አንዴ ዴሪቬት ብናደርገው ምን ይሆናል? 3t ይሆናልና ከዚህ ጋር ስንት ይቀነሳል? አንድ ይቀነሳል። ስለዚህ 2 ይሆናል። 3t ስኩዌር ቲንስ ብናደርግ እዚህ ጋር አንድ ነው ያለው አይደለ? አንድ ይወርዳል ማለት ነው። እዚህ ጋር 1 እሺ ዘን ቲ ዘ ፓወር ኦፍ 1 - 1 አይደል? 1 - 1 is equal to 1 t is equal to 0 which is 1 ማለት ነው። is equal to 1 ብቻ ብለን እንተዋለን ማለት ነው። ሶ እንደዛ አይነት ዴሪቬሽን ተጠቅመን እንሰራለን። አሁን ይሄንን ዴሪቬት እናድርግ። አሁን የተሰጠ ምንድነው? እወቁ፣ ይሄ ዲስፕሌስመንት ነው። ዲስፕሌስመንትን ወደ አክሰለሬሽን ለመመለስ ሁለቴ ዴሪቬት ማድረግ አለብን። አንዴ ዴሪቬት ስናደርግ ምን ይሰጠናል? ቬሎሲቲ። ይሄንን አንዴ ዴሪቬት ስናደርግ ምን ይሰጠናል? ቬሎሲቲ። ከዛ ከቬሎሲቲ ምን እናገኛለን? ከቬሎሲቲ ደግሞ አንዴ ዴሪቬት አድርገን
አክሰለሬሽን እናገኛለን። ስለዚህ ይሄንን አንዴ ደርቤት እናድርግ 5t ስኩዌር ፕላስ 90 አይደል ደርቤት አድርጉ 2 ታይምስ 5t 2 ማይነስ 1 ማለት አይደለም ታዲያ ከዚህ 1 ታይምስ 9 t ዘ ፓወር ኦፍ 1 ነው መጀመሪያ 1 ማይነስ 1 ይላል ማለት ነው። ይሄ 10t ፕላስ 9 t ዘ ፓወር ኦፍ 0 ማለት 1 ማለት ነው። ስለዚህ እንደዚህ ምትሆን ይሄ v at t ነው። ለምሳሌ ቬሎሲቲ ነው ቬሎሲቲ አሎንግ x ማለት ነው። ስለዚህ ቬሎሲቲ አሎንግ x ነው። ስለዚህ አሁንም ወደ አክሰለሬሽን ለመመለስ አንዴ ምን እናድርገው ዴሪቬት እናድርገው። እዚህ ጋር 1 ነው ያለው። ስለዚህ 1 ታይምስ 10 t ዘ ፓወር ኦፍ 1 ማይነስ 1 ራሱ ነው። ከዛ እዚህ ጋር ስንት ነበረ? t ዘ ፓወር ኦፍ 0 ነበር። ወደዚህ ስናመጣ 0 ስለሚሆን ይሄ ተጭራሽ ይጠፋል። ብዙ ኳልስቱ 10 ሶ አሁን አክሰለሬሽን አሎንግ x ስንት ነው ማለት ነው? 10 ነው ማለት ነው። አሎንግ y እንፈልግ። አሎንግ y at t equal to 5t plus 8 አለ። አክሰለሬሽን መጀመሪያ አንድ ዴሪቬት ስናደርግ ይሄ ምንድን ነው? ዲስፕሌስመንት ነው። አንድ ዴሪቬት ስናደርግ ምን ይሰጠናል? ቬሎሲቲ። ስለዚህ v at t equal to ዴሪቬት አድርጉ 5 times 1 times t 1 ዘ ፓወር ኦፍ ፕለስ 8 t ዘ ፓወር ኦፍ 0 ማለት አይደል? አንዴ ወደዚህ ስናመጣ ስንት ይሆናል? 0 times 8 ይሄ እንዳለ ይጠፋል ማለት ነው። ስለዚህ 5 times ይሄ 5 ብቻ ይሆናል ማለት ነው። ቪአቲ ነው ወይ ቪአቲ። ከዛ አሁን t ዘ ፓወር ኦፍ 0 ማለት አለ እዚህ ጋር አንዴ ዴሪቬት ስናደርግ 0 ይሰጠናል። ይሄ ምንድነው? አክሰለሬሽን አሎንግ y። ስለዚህ ቶታል አክሰለሬሽናችን ስንት ነው ማለት ነው? አሎንግ x ብቻ ነው ያለው ማለት ነው። አሎንግ x ብቻ ነው ያለው። አሎንግ x ብቻ ካለ ደግሞ ምን እንላለን? ሶ አክሰለሬሽናችንን ቶታል አክሰለሬሽናችን ስንት ይሆናል ማለት ነው? 10 ሜትር ፐር ሰከንድ ስኩዌር ብቻ ይሆናል ማለት ነው። አሎንግ ኤክስ ብቻ ነው ያለው ማለት ነው። የዋዩ ምንም አይነት ኮንትሪቢዩሽን የለውም ማለት ነው የአክሰለሬሽናችን ላይ። ስለዚህ አንሰሩ ምንድነው የሚሆነው? 10 ይሆናል ማለት ነው። 10 ይሆናል። እሱ ምን ስንት ላይ ነው ያለው? ቢ ላይ ነው ያለው ማለት ነው። ሶ አንሰራችን ቢ ይሆናል ማለት ነው። እነዚህ ያዙ። እሺ ሌላኛው ደግሞ ምንድነው የሚለው a cart on air track is moving at 0.5 meter per second። አሁን የሆነ መኪና ላይ ያለ የሆነ ነገር አለ ያ ነገር በስንት ነው ሙቭ የሚያደርገው አለ ኢኒሺያሊ 0.5 ሜትር ፐር ሰከንድ ነው ሙቭ የሚያደርገው። when the air track is turned off the cart comes to rest after traveling 1 meter s equal to 1 meter ሙቭ ካረገ በኋላ ምን አረገ? ካም ቱ ሬስት አረገ ማለት ነው። ኢኒሺያሊ በዚህ ነበር ሙቭ እያደረገ የነበረው 1 ሜትር ከሄደ በኋላ ቬሎሲቲው 0 ነው ኦር ቆመ። እሺ the experiment is repeated ተደረገ። አሁንም ሪፒት ተደረገ። experiment is repeated but the cart is moving at initially በስንት ነው ሙቭ የሚያደርገው? 1 ሜትር ፐር ሰከንድ ነው ማለት ነው ሙቭ የሚያደርገው። when the air is turned off how far does the cart travel before coming to rest? ቬሎሲቲው 0 ሲሆን በፊት ስንት ነው ሄደው እያለ ነው ማለት ነው። ስለዚህ ኤሳችን ነው የምንፈልገው ማለት ነው። so v square equal to u square plus 2as ግን ይሄ 0 ስለሆነ minus u square equal to 2as እንላለን። then ኤሳችን equal to minus u square over 2a ይሆናል ማለት ነው። ግን ምን የለንም? አክሰለሬሽን የለንም። አክሰለሬሽን ግን ከዚህ መፈለግ እንችላለን፣ የነገሩን አክሰለሬሽን ማለት ነው። ሶ አክሰለሬሽን ከዚህ ላይ ስንት ምን ይሆናል? v square equal to u square plus 2as ከሚለው መፈለግ እንችላለን። ይሄ 0 ነው። ወደዚህ ስናሳልፍ minus u square equal to 2 times a እና ቆም s አለ። ኤሳችን 1 ነው እዚህ ላይ እንትን 1 ነው። ሶ a equal to minus u square over 2 መጣ ማለት ነው። minus 1 over 2 ስንት ነው? ይሄ 1 over 2 አይደል? 0.5 ማለት 1 over 2 ስኩዌር ማለት 1 over 4 ማለት ነው። over 2 አለ which is equal to minus 1 over 8 ነው ማለት ነው አክሰለሬሽናችን። ሶ እዚህ ጋር እናስገባ is equal to minus u ስኩዌር አለ። ዩአችን እዚህ ጋር ስንት ነው? 1 ስኩዌር 1 over 2a minus 1 over 8 አልታረ ኤያችን። ስለዚህ ይሄ በዚህ እንትን ሲል minus 1 over 4 ይሆናል። ይሄ በዚህ ይጠፋል። ይሄ ወደ ላይ ሲገለበጥ 4 ሜትር ይሆንልናል ማለት ነው። ሶ ሙቭ የሚያደርገው አሁን 4 ነው። ሶ አንሰራችን ዲ ነው የሚሆነው ማለት ነው። ዲ ነው የሚሆነው። ሌላኛው ደግሞ ምንድን ነው የሚለው a car accelerated steadily or uniformly from 0 to 30 meter per second in a distance of ዲስታንሳችን ስንት ነው? ዲ ነው ሄዶ አለ። ከዛ and time t ታይማችን ስንት ነው? ቲ የምትባል ሄደ እያለ ነው። ከዛስ and another car takes a time
የሆነ ታይም ወሰደበት ቲቱ እንበለው ይሄን ቲ1 እንበለው ቲቱ 3t ነው የወሰደበት 3 ታይምስ t1 ነው የወሰደበት እያለ ነው 3 ታይምስ t1 ነው የወሰደበት እያለ ነው to accelerate steadily from stationary to the same final velocity from stationary to the same final velocity or the same final velocity or centimeter per second እስኪደርስ ድረስ እሱ ግን 3t1 ነው የወሰደበት እያለ ነው ማለት ነው 3t1 ነው የወሰደበት what distance does the second car cover during the new acceleration አለ የዚህ ዲስታንስ ኢን ተርምስ ኦፍ ዘ ፈርስት ዲስታንስ ስንት ነው የሚሆነው ብሎ እየጠየቀኝ ነው ማለት ነው ስንት ነው የሚሆነው ብሎ እየጠየቀኝ ነው ሶ እስቲ የዚህን ዲስታንስ በእነዚህ ነገሮች እንግለጽ እስኪ መጀመሪያ s equal to ut plus 1 over 2 ኦኬ at ስኩዌር ማለት አይደል እንደዚህ ነው ግን ደግሞ እዚህ ጋር ቲያችን t1 ነች ስለዚህ u ግን ደግሞ 0 ነው ሶ s አችን ደግሞ ምንድነው d ነው d equal to 1 over 2 a times t1 ስኩዌር ነው ግን ደግሞ a ለንም ነው ለምሳሌ እዚህ ጋር a ለንም ግን a መፈለግ እንችላለን acceleration equal to change of velocity over time ማለት አይደል ስለዚህ change of velocity ካለን 30 minus this 30 over t ቲያችን ስንት ነች t1 ነች አይደል ስለዚህ 30 over t1 ማስገባት ማለት ነው እዚህ ጋር 1 over 2 30 over t1 times t1 ስኩዌር ስናል t1 በt1 ይጠፋል ይሄ በዚህ እንትን ሲል ስንት ይሆናል 15 ይሆናል ማለት ነው 15 t1 ይቀራል ማለት ነው ምንድነው d equal to 15 t1 ግን እኛ የተጠየቅነው ይሄ የዚህን ዲስታንስ ነው እንጂ የዚህን አይደለም የዚህን d in terms of t እንግለጽ ብለስ ነው ሶ የዚህን ዲስታንስ እንፈልግ ምን እናደርጋለን s equal to ut which is 0 ይሆናል ማለት ነው ut2 ነው plus 1 over 2 at2 the whole square ይሆናል ማለት ነው ይሄ 0 ነው because ኢኒሺያላችን 0 ስለሆነ s equal to 1 over 2 አክሰለሬሽናቸው ስንት ነው የሚሆነው አክሰለሬሽኑ ስንት ነው የሚሆነው አክሰለሬሽን equal to 30 over 30 minus this over 3t ማለት አይደል 3t1 ይሄ በዚህ እንጠፋል 10 over t1 ይሆናል ማለት ነው 10 over t1 ከዛ t2 ስኩዌር አይደለም የሚቀረው t2 ማለት ነው 3t1 ማለት ነው ዶል ስኩዌር አድርጉት የሱ ቦታ አስገብታችሁ ይሄ በዚህ ይጠፋል 5t1 times 9t1 ዶል ስኩዌር ይሆናል ማለት ነው t1 በt1 ይጠፋል ያው አንዷ t1 ትቀራለች ማለት ነው 5 times 9 t1 ይሆናል ይሄ ስንት ነው 5 times 9 ስንት ነው 45 t1 ስለዚህ የሁለተኛው s እንደዚህ ነው ማለት ነው ግን ደግሞ አሁን እንደዚህ የሚል ነገር የለም ምርጫው ስለዚህ እንዲህ በምን እንገልጻለን በዲ እንገልጻለን ሶ s equal to 3 times 50 t1 ማለት አይደል 3 times 50 t1 ስንት ነው 45 t1 ስለዚህ ኖርማል ነው ማለት ነው 3 times 50 t1 ደግሞ ስንት ነው ምንድነው d ነው ስለዚህ 51 ማለት d ስለሆነ d ይሆናል ማለት ነው ሶ 3d ይሆናል s-አችን 3d ነው ሶ አንሰራችን a ይሆናል ማለት ነው ቀጥታ a ይሆናል በ2004 የመጣ ጥያቄ ነው እንደዚህ መስራት ነው ማለት ነው እሺ ሌላኛው ደግሞ ምንድነው የሚለን an object moving with uniform acceleration has a velocity of an object moving with uniform acceleration has a velocity of 12 centimeter per second አለ in the positive x direction when its coordinate is 3 centimeter in its x coordinate 2 second later is minus 5 centimeter what is the acceleration አለ ሶ መጀመሪያ እንትን እንነሳለን እስቲ አሁን እዚህ ጋር 0 ነው እንበል ከዛ እዚህ ጋር 3 ሴንቲሜትር ነው እንበል ከዛ እዚህ ጋር ደግሞ minus 5 ሴንቲሜትር ነው እንበል መጀመሪያ የት ነበር 3 ሴንቲሜትር ላይ ነበር 3 ሴንቲሜትር ላይ 12 ሴንቲሜትር ፐር ሰከንድ ነበረ ስፒዱ እንደዚህ ነበር አለ ፐር ሰከንድ ነበር አለ ከዚያ after 2 second after t equal to 2 second ከዚህ ሙቭ አድርጎ ስለመጣ minus 5 ላይ ደረሰ እያለ ነው minus 5 ላይ ደረሰ after 2 second ማለት ነው after 2 second so what is acceleration እያለ ነው አክሰለሬሽናችን ስንት ቢሆን ነው እንደዚህ ሙቭ ያደርገው so ምን ተሰጠን አንድ ኢኒሺያል ቬሎሲቲ 12 ሴንቲሜትር ፐር ሰከንድ ከዛ ኤስ ተሰጥቶናል ኤሳችን ስንት ነው የሚሆነው ከዚህ እስከዚህ ያለው ዲስታንስ ስንት ነው ፖዚሽን መፈለግ አይደል ታዲያ ቼንጅ ኢን ፖዚሽን ኢኳል ቱ ፋይናል ፖዚሽን ፒ ፋይናል ማይነስ ፒ ኢኒሺያል ማለት አይደል ፒ ፋይናል ስንት ነው -5 ማይነስ ፒ ኢኒሺያል 3 እዚህ ጋር ስቶ -8 ማለት ነው ስለዚህ ኤሳችን -8 ነው ማለት ነው ቼንጅ ኦፍ ፖዚሽን ኦር ቼንጅ ኦፍ ዲስፕሌስመንት ማለት ነው ከዛ
ምን ተሰጠን? ታይም ተሰጠን 2 ሰከንድ። ስለዚህ 8 ሴንቲሜትር ለመሄድ 8 ሴንቲሜትር ለመሄድ ማይነስ 8 ወደ ኋላ ለመሄድ ማለት ነው። ያው ዳይሬክሽን ነው የምንገልጸው። 2 ሰከንድ ነው የወሰደበት። ዘን አክሰለሬሽናችን ስንት ይሆናል እያለ ነው። ያው ይሄን ቀለል ያለ ኮንሰፕት ነው መፈለግ ነው። s ኢኳል ቱ ut ፕላስ 1/2 at ስኩዌር ከሚለው እንፈለግ እስኪ። ኤሳችን ስንት ነች? ማይነስ 8። ዩአችን ስንት ነች? 12። ቲያችን ስንት ነች? 2 ፕላስ 1/2 a እናቆም t ስኩዌር 4 ማለት ነው። ይሄ በዚህ ይጠፋል። ይሄ 24 ይሆናል። ማይነስ 8 ፕላስ 2a ይቀራል ማለት ነው። ወደዚህ ስናሳልፍ ይሄ ማይነስ 32 ይሆናል። ኢኳል ቱ 2a ኢኳል ቱ ኦቨር 2 ስናደርግ ማይነስ 16 ይመጣል ማለት ነው። ማይነስ 16 ይመጣል። ማይነስ 16 ደግሞ ምን ላይ ነው ያለው? ሲ ላይ ነው ያለው። ስለዚህ አንሰራችን ሲ ነው የሚሆነው ማለት ነው። አንሰራችን ሲ ነው የሚሆነው። እሺ ሌላኛው ደግሞ ምንድነው የሚለው the coordinate of the particle in meters is given by coordinate. The coordinate of the particle in meter is given by which is displacement የተሰጠ ማለት ነው። እንደዚህ ያለ ይሄ ነው አለ። ኦኬ where t in seconds at what value of t will the particle momentarily at rest የሚሆነው t ስንት ሲሆን ነው ሬስት የሚሆነው? ሬስት ላይ የሚሆነው ኦር እረፍት ላይ የሚሆነው ነገር እያለ ነው። እረፍት ላይ ነው ማለት የሆነ ነገር ቬሎሲቲ ስንት ነው? 0 ነው ማለት ነው። ስለዚህ የዚህ ነገር ቬሎሲቲ 0 ሲሆን ታይማችን ስንት ነች ብሎ መፈለግ ነው ማለት ነው የሚጠበቅበት። ሶ መጀመሪያ ይሄ ሲጀመር ዲስፕሌስመንት ስለሆነ ታይም እንፈልግ። ታይምን ለመፈለግ ይሄንን አንዴ ምን ማድረግ አለብን? ዴሪቬት ማድረግ አለብን። ዴሪቬት ሊሚት መጠቀም ትችላላችሁ፣ ግን ደግሞ ሊሚት በጣም ነው የሚቆየው። ስለዚህ ዴሪቬሽን ነው የምንጠቀመው ማለት ነው። አንዴ ዴሪቬት ስናደርግ ምን ይሆናል? 25 ማይነስ 3 ኢንቱ 3 ቲ ስኩዌር ይሆናል ማለት ነው። ዘን ይሄ ቪ ነች ማለት ነው። እቺ ቬሎሲቲ ነች 25 ማይነስ 9 ቲ ስኩዌር ይሆናል ማለት ነው። ከዛ ታይማችን ስንት ነው? 0 ሲሆን ቬሎሲቲ 0 ሲሆን ብለን መፈለግ ማለት ነው። ሶ ወደዛ ስናሳልፍ 9 ቲ ስኩዌር ይሆናል ኢኳል ቱ 25 ሶ ኦቨር 9 ቲ ኢኳል ቱ ኦቨር ሩት ስናደርግ 5 ኦቨር 3 ይሆናል ማለት ነው። 5 ኦቨር 3 which is equals to 1.67 ሰከንድ ይሆናል። ሶ አንሰራችን የሚሆነው ምንድነው ማለት ነው? ቢ ነው የሚሆነው ማለት ነው። ቢ ነው የሚሆነው። ኦኬ ሌላኛው ደግሞ ምንድነው የሚለው when a human driving 2000 kilogram car along a level road at 30 meter per second takes her foot off the gas to see how far her car will roll before it slows to stop. She covers that it takes 150 meter. Okay, what is the average force of friction acting on the car? አሁን ይሄ አክቹዋሊ ከዳይናሚክስ ጋር ይገናኛል፣ ግን ደግሞ ከስቶፒንግ ዲስታንስ የሚለው አካባቢ መጽሐፍ ላይ ያለ ማለት ነው። ስቶፒንግ ዲስታንስ እሱ ከገባችሁ ይሄንን መስራት ቀላል ነው ማለት ነው። ፎርሙላው ከየት እንደመጣ ምናምን ከታየ ያው ዳይናሚክስ ጋር ቢገናኝ ምን እነስራ ያው ጥያቄ ላይ ስላለ ሂውመን ድራይቪንግ ማሱ የምትነዳው ነገር ማስ ስንት ነው አለ 2000 ኪሎ ግራም ካር ነው አለ ካር አሎንግ ሌቨል ሮድ አት equal to 30 meter per second takes her foot off the gas how far እንደሚሄድ ለማየት አለ። ቬሎሲቲው 0 ሲሆን ማለት ነው ያው እስኪ ቆም ድረስ ነው። ስለዚህ ቶታሊ ደግሞ እንትን ያደረገችው ከቨር ያደረገችው 150 ሜትር ነው ከቨር ያደረገችው። ሶ ፎርስ ኦፍ ፍሪክሽን ስንት ነው? ሶ አሁን እዚህ ጋር ሲጀመር ከፎርስ ኦፍ ፍሪክሽን ጋር ምን ያገናኘዋል ምናምን የሚል ባሉ አይነት እንትኖች ሊመጡብን ይችላሉ። ግን ደግሞ ቅድምም እያወራን ነበረ የሆነ አሁን ለምሳሌ የሆነ ኳስ እንበል እንደ መኪናውን እንደ ኳስ እንወስደው። የሆነ ኳስ ወደዚህ ብንመታው ምን ያደርጋል? የሆነ ያህል ከሄደ በኋላ ምን ያደርጋል? ይቆማል። ለምንድን ነው የሚቆመው? በፍሪክሽን ምክንያት ነው። በፍሪክሽን ምክንያት ነው እንጂ የሚቆመው ኤክስተርናል ፎርስ ባይኖር በኮንስታንት ቬሎሲቲ የሚሄድ ነገር ሁሌም በኮንስታንት ቬሎሲቲ ይቀንሳል። ግን ደግሞ እዚህ ጋር ሲደርስ የሚቆምበት ምክንያት ፎርስ ኦፍ ፍሪክሽን ስለሚኖር ነው። ፎርስ ኦፍ ፍሪክሽን ስላለበት ብቻ ነገርየው ምን አደረገ? ቆመ። ስለዚህ ኤፍ ኔታችን ኦር ኔት ፎርስ ቶታል ፎርስ አክቲንግ ኦን ዘ ቦዲ ኢኳል ቱ ፍሪክሽናል ፎርስ ብለን መደምደም እንችላለን ማለት ነው። ኤፍ ኔት ማለት ደግሞ ኤምኤ ማለት ነው። ኤምኤ ማለት ደግሞ ፍሪክሽናል ፎርስ ማለት ደግሞ ምንድን ነው? ሚው ታይምስ ኤምጂ ሊቨር ሰርፌስ ላይ ማለት ነው። ኤም ይጠፋል። አክሰለሬሽን ኢኳል ቱ እንደዚህ ይሆናል ማለት ነው። አክሰለሬሽን ከዚህ ጋር እኩል ሆነ። ሶ ይሄ ምን አገባን? በጣም ነው የሚያገባን። እንዴት ነው የሚያገባን? ኤስ ኢኳል ቱ ማይነስ ዩ ስኩዌር ኦቨር
ቱ ኤ ብለን ነበረ። ይሄ ምንድነው ስቶፒንግ ዲስታንስ ነው ብለናል። ስቶፒንግ ዲስታንስ which means ያው ፕሩቭ ማድረግ ይቻላል። ዋና ለሚከብድ ነገር አይደለም። ሴትዮዋ መጀመሪያ በኢኒሺያል ቬሎሲቲ ኦፍ 30 ሜትር ፐር ሰከንድ ነበር እየነዳች የነበረው። ከዛ ፋይናል ቬሎሲቲዋ 0 ነው። ለምን? ስለምታቆሙ። ከዛ የሆነ ኤስ ትጓዛለች፣ ከዛ የሆነ ኤም ትጓዛለች። ሶ ቪ ስኩዌር ኢኳል ቱ ዩ ስኩዌር ፕላስ 2 ኤስ ነው በኖርማል በፎርሙላው ማለት ነው። ፎርሙላው የተሰጠን ፎርሙላ ይሄ ነው። ሶ ፋይናላችን 0 ስለሆነ ይሄ ወደዚህ ስናሳልፍ ማይነስ ዩ ስኩዌር ይሆናል ኢኳል ቱ 2 ኤስ ዘን ኤስ ኢኳል ቱ ማይነስ ዩ ስኩዌር ኦቨር 2 ኤስ ነው። ግን ደግሞ እንቱ ኤስ ሳይን 2 ኤ ነው። ግን መጽሐፍ ላይ ምን ብሎ ነበረ? ማይነስ ዩ ስኩዌር ኦቨር 2 ኤ ያችንን እንደዚህ አርግቶት ነበረ በፍሪክሽን ከተሰጠን። ከኛ ያመጣው ነገር ማለት ነው አክሰለሬሽናችን ከዚህ ጋር እኩል ነው የምትሆነው ከምትለው ከዚህች ነው ያመጣት ማለት ነው። ሶ ስቶፕ የምታደርግበት ዲስታንስ ሰጥቶናል 150 ማለት ነው። ከዛ ኢኒሻሉም ሰጥቶናል። ኢኒሻል ስፒድ 30 ስኩዌር 900 ኦቨር 2a ኢኳል ቱ 150 ማለት ነው። ይሄን ክሪስ ክሮስ ነው ማይነስ 900 ኢኳል ቱ 150 ታይምስ 2 300a ዘን ኤያችን ስንፈልግ ስንት ይሆናል? ኦቨር 300 ስናደርግ ማይነስ 3 ይመጣልናል ማለት ነው። ማይነስ 3 ይመጣልናል። ዘን ምንድን ነው የተፈለገው? ፍሪክሽናል ፎርስ ነው። ፍሪክሽናል ፎርስ ኢኳል ቱ ኤምጂ። ስለዚህ ኤም አለን ጂም አለን። ይሄ ታይምስ ኤማችን ስንት ነው? 2000 ታይምስ ጂያችን ስንት ነው? ይሄ ነው ማለት ነው። ግን ደግሞ ይሄንን የለንም። ይሄንን ከየት እናመጣለን ማለት ነው? አክሰለሬሽን ኢኳል ቱ ዚስ ታይምስ ጂ ከሚለው እናመጣለን። ዚስ ኢኳል ቱ ኤ ኦቨር ጂ ይሆናል ማለት ነው። ዚስ ኢኳል ቱ ማይነስ 3 ኦቨር 10። ያው ማይነስ የምትለው ነገር እዚህ ጋር አክሰለሬሽናችን እንድር እንዳይልም ብዬ ነው የሰጥኩት። ሰው ያው ኢግኖር ማድረግ እንችላለን። ዚስ ኢኳል ቱ 3 ኦቨር 10 ብለን ማስቀመጥ እንችላለን። ወይ ደግሞ ከፈለጋችሁ አርጉት። ያው ፍሪክሽናል ፎርስ የሆነ ኦፖዚንግ ፎርስ ስለሆነ ኔጌቲቭ ፎርስ ሊመጣ ይችላል። ሶ ማይነስ 3 ኦቨር 10 ታይምስ 2000 ታይምስ 10 ይሆናል ማለት ነው። ይሄ በዚህ ይጠፋል። እዚህ ኳርቱ ማይነስ 600 ኒውተን ይሆናል ማለት ነው። ማይነስ 600 ኒውተን ይሆናል ምን ፍሪክሽናል ፎርሳችን አለ። ኦኬ ሌላኛው ደግሞ በ2005 የመጣው ጥያቄ ነው። ኤ ድራይቨር ሙቪንግ አት ኤ ኮንስታንት ስፒድ ኦፍ 20 ሜትር ፐር ሰከንድ ሲስ አን አክሲደንት አፕ ahead and hits the brake. If a car decelerates at a constant rate of minus 5 meter per second square, how far does the car go before it comes to stop? ስቶፕ ሳያደርግ በፊት ስንት ይሄዳል? ምን ያህል ይሄዳል? የሆነ ሰው ያለ የሆነ ካር ሙቭ እያደረገ ነው። ከዚያ በ20 ሜትር ፐር ሰከንድ ነበር ሙቭ እያደረገ የነበረው። በ20 ሜትር ፐር ሰከንድ ሙቭ እያደረገ ፊት ለፊት የሆነ አክሲደንት አየ። ለምሳሌ የሆነ ሰው እያቋረጠ አየ። ከዚያ ምን ማድረግ ይጀምራል? ማቆም ይጀምራል። ግን ደግሞ በአንድ አይቆም። ያው ከግድም ጀምሮም እያለ ነበር በአንድ አይቆም። ግን መጨረሻ ላይ ምን ሆኖ አይቀርም? መቆሙ አይቀርም። ስለዚህ ፋይናሉ 0 ነው ብለን እንወስዳለን ማለት ነው። ይሄ ደግሞ ኢኒሻል ቬሎሲቲ ነው። ከዛ የሆነ ዲስታንስ ይሄዳል። ኤስ የሚባል ዲስታንስ እቺን ዲስታንስ ነው የተጠየቅነው። ምን ያህል ሄዶ ነው የሚቆመው የሚለው ማለት ነው። ግን ቪ ስኩዌር ኢኳል ቱ ዩ ስኩዌር ፕላስ 2ኤስ ከሚለው እናገኛለን። ያው ብዙ ጊዜ ነው ፕሩቭ ያደረግነው። ይሄ ዞር ይሆናል። ማይነስ ዩ ስኩዌር ኢኳል ቱ 2ኤስ ዘን ኤስ ኢኳል ቱ ማይነስ ዩ ስኩዌር ኦቨር 2ኤ ይሆናል ማለት ነው። ኤሳችን የምፈልገው የተባለው ማይነስ ዩ ስኩዌር ማለት ነው 400 ነው የሚሆነው 20 ስኩዌር ማለት ነው ታይም ኦቨር 2 ታይምስ ማይነስ 5 ይሄ በዚህ ይጠፋል። ይሄ 10 ይሆናል ማለት ነው። ይሄ 40 ሜትር ይመሰጠናል ማለት ነው። 40 ሜትር which is ሲ ላይ ያለው አንሰር ይሆናል ማለት ነው። ሲ ላይ ያለው አንሰር ይሆናል። እሺ ሌላኛው ደግሞ ምንድነው የሚለው እሺ እሱንም እንስራው። እዚሁ ላይ እንስራ። a boy moving with constant acceleration covers a distance between 2 points and A እና B point እንበለው distance between the 2 points is around 60 meter 60 meter okay in 5 seconds equal to 5 seconds ውስጥ ነው ከቨር ያደርገው እያለን ነው። its velocity as it passes the second point ማለት ይሄ ማለት አይደል then final velocity ማለት ነው 50 meter per second ነው እዚህ ጋር ሲያልፍ እያለን ነው። what is the acceleration of the particle or the boy ማለት ነው the boy ስንት ነው ብሎ እየጠየቀን ነው። ያው በብዙ መንገድ ማግኘት እንችላለን፣ ግን ደግሞ ቀጥታ ፎርሙላ ውስጥ አስገብተን የምናገኝበት ስላለ ያው እዛ ውስጥ እናስገባ። s equal to vt minus 1 over 2 at
ቲ ስኩዌር የሚል ፎርሙላ አለ እዚህ ውስጥ እናስገባ። ኤሳችን 60 ተሰጥቶናል። ቪያችን ቪ ፋይናል ማለት ነው። ቪ 50 ነው። ቲ 5 ነው ተሰጥቶናል። -1/2 ታይምስ ኤ እናቆም። ቲ 5 ነው 5 ስኩዌር ማለት ነው። ስለዚህ ይሄን ወደዚህ 75 ነው የሚሆነው ሲቀነስ -50 ኢኳል ቱ -1/2 ኤ ታይምስ 25 ይሄ በዚህ ይጠፋል። ይሄን ክሪስ ክሮስ እናድርግ 30 ኢኳል ቱ ኤ 25 ኤ ኢኳል ቱ 30 ኦቨር 25 በ5 6 በ5 5 እዚህ ጋር ውስጥ 1.2 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ሜትር ፐር ሰከንድ። ስለዚህ አንሰራችን ዲ ይሆናል ማለት ነው። አንሰራችን ዲ ይሆናል ማለት ነው። ኦኬ ሌላኛው ደግሞ ምንድነው የሚለው which one of the following statement is correct አለ። ኮሬክት የሆነው የቱ ነው? ኮሬክት የሆነው የቱ ነው ብሎ እየጠየቀን an object moving towards the east cannot have acceleration towards the west አለ። ወደ ኢስት እየሄደ ያለ ኦብጀክት አክሰለሬሽኑ ወደ ዌስት መሆን አይችልም እያለ ነው። ይሄ አይሆንም እያለ ነው። ምንድን ይሆናል? ለምንድን ነው ወደ ኢስት እየሄደ መኪናው ለምሳሌ የሆነ መኪና ወደ ኢስት እየሄደ መጀመሪያ በ20 ሜትር ፐር ሰከንድ እየሄደ ከዚያ ቢቀንስ ስፒዱን ወደ 10 ሜትር ፐር ሰከንድ ቢቀንስ አክሰለሬሽናችን ምንድነው የሚሆነው? አክሰለሬሽን ኢኳል ቱ 10 ማይነስ ፋይናል ማለት ነው። ፋይናል ማይነስ ኢኒሺያል which is -10 ኦቨር የሆነ ታይም which is ኔጌቲቭ መጣ ማለት ነው። ሶ አክሰለሬሽናችን ግን ቬሎሲቲያችን ምንድነው? ፖዚቲቭ ነው፣ ወደዚህ ነው እየሄደ ያለው። ግን ደግሞ አክሰለሬሽናችን ኔጌቲቭ ነው። ሶ አይሆንም እያለን ነው። ስለሆነ ኤ አይሆንም ማለት ነው። if the average velocity of an object is 0 in some time interval the average speed of the object for the time interval is 0 necessarily ይሄም ጥሩ አይደለም። ለምን? አሁን ለምሳሌ የሆነ ነገር ሰርክል ላይ ይሄድ ሰርክል ላይ ሲሄድ ከዚህ ተነስቶ እዚህ ጋር ሲመለስ ምድሮ ዲስፕሌስመንቱ 0 ነው የሚሆነው። ለምን? ዲስፕሌስመንት ማለት ቼንጅ ኢን ፖዚሽን ስለሆነ ቼንጅ ኢን ፖዚሽኑ ያው 0 ነው የሚሆነው ከዚህ ተነስቶ እዚህ ሲመለስ። ግን ደግሞ እንትናችን ከዚያ አቨሬጅ ቬሎሲቲያችን ምን ላይ ነው ዲፔንድ የሚሆነው? ዲስፕሌስመንት ላይ። ስለዚህ ዲስፕሌስመንት 0 ሲሆን ቬሎሲቲያችን 0 ይሆናል ማለት ነው። ቬሎሲቲያችን 0 ይሆናል። ከዛ ግን ደግሞ ስፒድ ደግሞ ምን ላይ ነው ዲፔንድ የሚሆነው? ዲስታንስ ላይ። ከዚህ ተነስቶ እዚህ ሲመለስ ዲስታንሱ ስንት ነው? 2 ፓይ አር አይደል? የአንድ ሰርክል እንትን ማለት ነው። የአንድ ሰርክል ሰርከምፈረንስ ኦቨር የሆነ ታይም የወሰደበት ታይም። ስለዚህ ይሄ 0 አይደለም፣ ግን ይሄ 0 ነው። ሶ 0 ነው እያለ ስለሆነ አንድ ጊዜ እሱም አይሆንም ማለት ነው። ሌላኛው ደግሞ the velocity time graph which is vt ማለት ነው። vt graph of an object moving with constant acceleration is parallel to time axis አለ። ፓራላል ቱ ታይም አክሲስ እንደዚህ አይደለም፣ እንደዚህ ነው እያለን ያለው እሱ ፓራላል ሲል እንደዚህ አይደለም። ግን ቪዲዮ ግራፍ የኮንስታንት አክሰለሬሽን ለምን ይሄ ኮንስታንት ቬሎሲቲ ነው which is ዩኒፎርም ሞሽን ማለት ነው። ለኮንስታንት አክሰለሬሽን እንደዚህ ነው ወደ ላይ የሚወጣው እንጂ እንደዚህ አይደለም። ሶ እሱም አይሆንም። ዲ ላይ ደግሞ ምንድነው የሚለው an object having zero velocity ቬሎሲቲው 0 የሆነ ኦብጀክት can have an acceleration different from 0 ይላል። አክሰለሬሽኑ different from 0 ይሆናል። አዎ ይሆናል። ለምሳሌ የሆነ ነገር ፍሪፈል ላይ የሆነ ነገር ወደ ላይ ብንወረውር ልክ የሆነች ማክሲመም ፖይንት ላይ ሲደርስ ወደ ታች መመለሱ አይቀርም። እዛች ማክሲመም ፖይንት ላይ ይቆማል። ለጊዜው ቆሞ ነው ከዛ የሚመለሰው። ሲቆም ቬሎሲቲው 0 ነው፣ ግን ደግሞ እንትኑ አክሰለሬሽኑ ምንድነው? ግራቪቲ ነው። ኦር 10 ሜትር ፐር ሰከንድ ስኩዌር ነው ማለት ነው አሁን እዛ ጋር የሚኖረው። ስለዚህ ይሄ 0 የሆኑበት ግን ደግሞ ይሄ 0 የሆኑበት ጊዜ ስላለ እሱ ትክክል ይሆናል ማለት ነው። ያው እንትኑ ትክክል ይሆናል። እሺ ሌላኛው ደግሞ ምንድነው የሚለው a car travels along a straight line at a constant speed of speed equal to 20 meter per second for a distance of d አለ ለዲስታንስ d and then the another distance d የሚባል ደግሞ another distance d in the same direction at a constant speed of 36 ኪሎሜትር ፐር ሃወር ወደ እንትን እንቀይረው 36 ኪሎሜትር ፐር ሃወር ኦቨር 3.6 ስናደርግ 10 ሜትር ፐር ሰከንድ ይሆናል ማለት ነው። ወደ 10 ሜትር ፐር ሰከንድ መለስ ነው። እሺ ወደ 10 ሜትር ፐር ሰከንድ መለስ ነው። ስለዚህ 10 ሜትር ፐር ሰከንድ ይሆናል ማለት ነው ወደ እንትን ሲመለስ። so what is the average speed for the entire v average ማለት ነው። average speed ማለት ነው s1 plus s2 over t1 plus t2 ማለት ነው አይደል? ስለዚህ s1 ማለት ነው v1
S1 እና S2 ስንት ነው? ይሄና ይሄ ነው። ስለዚህ 2D ነው ብለው D + D ማለት ነው። ከዛ T1ችን ምንድነው የሚሆነው? T1 ማለት S = VT ከሆነ T ማለት S/V ነው። ስለዚህ T1 = S1/V1 ይሆናል ማለት ነው። S1 ስንት ነው? D ነው። ከዛ V1 20 ነው ፕላስ ሁለተኛው S2 which is D/V2 which is 10 ማለት ነው። ስለዚህ ይሄንን መስራት 20 ሲካፈል ለዚህ D ፕላስ ይሄ ሲካፈል 2D 3D/20 ይሆናል ማለት ነው። 2D/3D/20 ይሆናል ማለት ነው። which means which is equals to 2D times 20/3D ይሆናል። ይሄ በዚህ ይጠፋል። 2 times 2 40/3 ሜትር ፐር ሰከንድ ይሆናል ማለት ነው። ሜትር ፐር ሰከንድ ግን ደግሞ እዚህ ላይ የተሰጠን በምንድን ነው? በሜትር ፐር ሰከንድ አይደለም የተሰጠን በኪሎ ሜትር ፐር አወር ነው። ስለዚህ ይሄንን ወደ ኪሎ ሜትር ፐር አወር መመለስ አለብን ማለት ነው። ስለዚህ ይሄንን በስንት እናባዛለን ማለት ነው? ወደዛ ለመመለስ በ36/10 እናባዛለን ማለት ነው። ኦኬ ይሄ በዚህ ይጠፋል። ያው ይሄ ቤዚክ ኤሌመንተሪ ላይ ያሉ ኮንሰፕቶች ስለሆኑ ነው እየተወገ ያለው። ታይምስ 4 ታይምስ 12 ስንት ነው? 48 ይሆናል ኪሎ ሜትር ፐር አወር። ስለዚህ ይሄን መመለስ ትችላላችሁ። አንሰሩ ቢ ይሆናል ማለት ነው። ቢ ይሆናል ማለት ነው። እሺ ሌላኛው ደግሞ ምንድነው የሚለው of a body moving with constant speed at a constant speed but still accelerating is በኮንስታንት ስፒድ ነው የሚሄደው ግን ደግሞ ስቲል አሁን ምን እያደረገ ነው? አክሰለሬት እያደረገ ነው። ያው ይሄ አሁን ለምሳሌ ቅድም እንዳልኳችሁ አክሰለሬሽን አለ ግን ደግሞ በኮንስታንት ስፒድ ነው የሚሄደው which means ሰርኩላር ኦብጀክት ሰርኩላር ላይ ኦር ኮንስታንት ሰርኩላር ሞሽን ላይ አለ። እንደውም ከዚህ ጋር ሌላ ቪዲዮ ላይ እሰራላችኋለሁ ስለሱ። ጥያቄዎቹን ራሱ እያለፍኳቸው ነው። ሌላ ቶፒክ ላይ ነው 2D የሆኑ ጥያቄዎችን የምንሰራው ብዬ ነው። ኦኬ ስለዚህ አንሰራችን ቢ ነው የሚለው ለዚህ። ኦኬ ስቱደንትስ ሙቭስ አሎንግ ዘ ባውንደሪ ኦፍ ዘ ስኩዌር ፊልድ ኦፍ ሳይድ 10 ሜትር አለ ኢን 40 ሰከንድ ቲ ኢኳል ቱ 40 ሰከንድ ውስጥ ነው ይሄንን ዞሮ የሚጨርሰው አንድ ሰው። እሺ if he started from one of the corners of the student at the end of 2 minutes and 20 seconds from the initial position, what is the displacement? displacement ከ2 minutes and 20 seconds በኋላ ስንት ነው የሚሆነው? ቶታል ዲስፕሌስመንቱ ያለ ነው። አሁን ዲስፕሌስመንት ስለሆነ አሁን ለምሳሌ የሆነ ሰው ከዚህ ተነስቶ እዚህ ሲመለስ ምንም አይነት የሄደ ነገር የለም ኦር ዜሮ ነው የምንለው። ስለዚህ መጠንቀቅ አለብን። 2 ሚኒቱን እስቲ ወደ ሰከንድ ቀይረው። 2 ሚኒት ማለት 60 ታይምስ 2 ማለት ነው 120 ፕላስ 20 ኢኳል ቱ 140 ሰከንድ አለ ማለት ነው። እሺ እስቲ አሁን ቀስ ብለን እንሂድ። 140 ሰከንድ ውስጥ አሁን 40 ሰከንድ አንድ ዙር ሄደ። ስለዚህ 14 ቀንስ 100 ቀረ ማለት ነው። አንድ ዙር ከሄደ በኋላ ዜሮ ነው ዲስፕሌስመንቱ። አሁንም 40 ሲቀንስ አንድ ዙር ይሄዳል which is 60 ይቀራል ማለት ነው። አንድ ዙር አሁንም ዜሮ ነው ማለት ነው። አሁንም አንድ ዙር ሲሄድ ስንት ሰከንድ ይወስድበታል? 40። ስለዚህ ስንት ይቀራል? 20 ሰከንድ ይቀራል ማለት ነው። ከዛ 20 ሰከንድ ስንት ሄዳል? ከዚህ ተነስቶ እዚህ ሊሄድ ይችላል ግን አይዞርም። ስለዚህ ከዚህ እስከዚህ ይሆናል ማለት ነው። አሁን ዲስፕሌስመንቱ ምን ይሆናል? ዲያጎናል ይሆናል ማለት ነው። ይሄ ዲያጎናል ኤክስ እንበለው በዚህ ጋር 10 ነው። ስለዚህ ኤክስ ስኩዌር ኢኳል ቱ 10 ስኩዌር ፕላስ 10 ስኩዌር ኤክስ ስኩዌር ኢኳል ቱ 100% 200 ኦቨር ሩት ስናደርገው ኤክስ ኢኳል ቱ 10 ሩት 2 ይመጣልናል ማለት ነው። ስለዚህ አንሰራችን ቢ ይሆናል ማለት ነው። አንሰራችን ቢ ይሆናል። እሺ ሌላኛው ደግሞ ሜትር shows a ball vertically upward with initial speed of 20 meter per second. How long is it in air before it returned to the cricketer's hand? ግራቪቲ 10 ሜትር ፐር ሰከንድ ነው። ከዛ ወደ ሰውየው ሃንድ እስኪመለስ ድረስ ወደ ላይ ወርውሮ የሆነ ነገር ወደ ላይ ወርውሮ ሰውየው ጋር እስኪመለስ ድረስ ስንት ታይም ወሰደበት? ኦር ቶታል ፍላይት ታይም ስንት ነው ብሎ እየጠየቀን ነው ማለት ነው።
ስለዚህ እንዴት እንፈልጋለን? ኤስ ኢኳል ቱ ዩቲ ማይነስ ነው የሚሆነው ወደ ላይ ሲወረወር ያው ግራቪቲ አጌንስት ግራቪቲ ስለሆነ ማለት ነው ኦቨር ቱ ጂ ቲ ስኩዌር ነው ማለት ነው። ከዛ ይሄ ቼንጅ ኦፍ ኤስ ማለት ነው። ያው ኖርማል ብዙ ጊዜ ኤስ ብለን እንጽፋለን ማለት ነው። ቼንጅ ኦፍ ኤስ ስንት ነው የሚሆነው? ዜሮ የሚሆነው ለምን? ወደ ላይ አሁን ኤስ ቢሄድ ወደ ታች ኤስ ይሄዳል። ወደ ላይ ሄዶ ወደዛ ስለተመለሰ ወደ መጀመሪያ ቦታ ስለተመለሰ ይሄ ዜሮ ይሆናል። እዚህ ኮስቱ ዩቲ ማይነስ ዋን ኦቨር ቱ ጂ ቲ ስኩዌር ይሄ ወደዛ ያነሳልፈው ዋን ኦቨር ቱ ጂ ቲ ስኩዌር ኢኳል ቱ ዩቲ ቲ በቲ ይጠፋል፣ አንድ ቲ ይጠፋል፣ ተቃራላች ማለት ነው። እንደዚህ ይሆናል። ከዛ ቲ ኢኳል ቱ ስንት ይሆናል? ቱ ዩ ኦቨር ጂ ብለን መጻፍ እንችላለን። ቲ ኢኳል ቱ ቱ ታይምስ ዩ ዩአችን ስንት ነው? 20 ኦቨር ጂ ቴን ይሄ በዚህ ይጠፋል፣ አራት ይሆናል ማለት ነው። ስለዚህ 4 ሰከንድ ሶ አንሰራችን ዲ ላይ ያለው ይሆናል ማለት ነው። ዲ ላይ ያለው ይሆናል። እሺ ሌላኛው ደግሞ ምንድነው የሚለው አበበች ወክስ ቱ ስኩል ሺ ወክስ 1 ኪሎሜትር ሄደች አለ 1 ኪሎሜትር ኢን 50 ሚኒትስ and she meets her friend Makeda. They work for 5 minutes and then carry on walking to school. They work 800 meter in 10 minutes, which of the following displacement time graph shows Ababa's journey to school? Ababa's journey to school. Okay. አበባ ነው ስሙ። አይ ቲንክ አበባ አይደለም። ያው መጀመሪያ አካባቢ አበባ ብሎ ስለጀመረ ነው። ኤስቲ ግራፉን ነው አሳይ ያለን ያለው። መጀመሪያ ምን አደረገች? 50 ኪሎ ሜትር በ50 ሚኒት 1 ኪሎ ሜትር ሄደች። 1 ኪሎ ሜትር ሄደች። ስለዚህ እንደዚህ እናደርጋለን ማለት ነው። እንደዚህ እናደርጋለን። ግዴታ እንደዚህ መሆን አለበት እንትኑ። ከዛ ምን አደረጉ? ሺ ሚት ዘ ፍሬንድ ማከዳ ዘይ ወክ ሳይሆን እዚህ ጋር ቶክ ነው ማለት ያለበት። ዘይ ቶክ ፎር 5 ሚኒትስ ኤንድ ዘን ኬሪ ኦን ወኪንግ ይላል። which means ከቆሙ በኋላ ነው የጀመሩት እያለ ነው። ስለዚህ ቶክ አደረጉ ቆሞ ለስንት? ለ5 ሰከንድ 20 እስኪሆን ድረስ ማለት ነው። ቆሙ 1 ኪሎ ሜትር ላይ ቆሙ። ለምሳሌ እዚህ ጋር ካፌ ቢኖር እዚህ ጋር ለምሳሌ ቶይሌት ቢኖር ከዚያ እዚህ ጋር የሆነ ሌላ ባንክ ቢኖር ምን አይነት ነገር ይፈጠራል ማለት ነው። ከዚህ እስከዚህ ሄደችና ለምሳሌ 50 ሜትር ቢሆን እስከዚህ ሄደችው እዚህ ጋር ቆማ ብታወራ እዛው ላይ 50 ላይ ያለችው ማለት ነው። ስለዚህ እዚህ ጋር 1 ኪሎ ሜትር ላይ ይቆያል ማለት ነው። ከዛ 800 ሜትር ሄደች። ዘን ዘይ ወርክ 800 ሜትር ኢን 10 ሚኒት ጨምሩበት ሳርቲ ይሆናል። ስለዚህ እስከ ሳርቲ እንደዚህ ሄደች ማለት ነው። እስከ 1.8 ማለት ነው። እዚህ ጋር 1.8 ኪሎ ሜትር እስከ ላይ ይሆናል። ስለዚህ እንደዚህ አይነት ግራፍ ፈልገን ማስገባት ነው። ሶ አንሰራችን የሚሆነው ቢ ነው የሚሆነው ማለት ነው። ያው ሲምፕሊ ቢ ነው የሚሆነው። እሺ ሌላኛው ደግሞ ምንድነው የሚለው a race car is moving at a constant speed of u of race እንበለው equal to 35 meter per second. A security car was moving at speed of 5 meter per second. Okay. u of security ደግሞ የሴኩሪቲ ማለት ነው። የፖሊስ መኪና ደግሞ በ5 ሜትር ፐር ሰከንድ ነበር ስትሄድ የነበረው። as a race car passes by it ሬስ ካሩ ምን ያደርጋታል? ያልፋታል። ምን ሴኩሪቲው ምን አይነት ነገር ይፈጠራል? መጀመሪያ የሆነ እንደዚህ መኪና አለ። ይሄ ምንድነው? ሬስ ካር ነች። እዚህ ጋር የሆነ መኪና አለ። እቺ ደግሞ ምንድነች? የሴኩሪቲ ካር ነች። ከዚያ ይሄ በስንት ነው የሚሄደው? በ5 ሜትር ፐር ሰከንድ የሴኩሪቲው ነው። ይሄስ በ35 ሜትር ፐር ሰከንድ። ስለዚህ ያው ኦብቪየስ ነው። ይሄ በጣም ትልቅ ስፔስ ስላለው ይበልጠዋል። ሶ ምን ያደርጋል ማለት ነው? ወዴት ይሸጋገራሉ? ይሄ ሴኩሪቲ እንደዚህ ወደ ኋላ ይቀርና ሴኩሪቲያችን ሬስ ካራችን ይበልጣታል ማለት ነው። ይበልጠዋል ማለት ነው። በ35 ሜትር ፐር ሰከንድ እየሄደ ስለሆነ ይሄ ደግሞ 5 ሜትር ፐር ሰከንድ እየሄደ ስለሆነ ኦኬ 5 ሜትር ፐር ሰከንድ as a race car passes by it and was accelerating at a constant rate of 5 ሜትር ፐር ሰከንድ ስኩዌር። ከዛ ይሄ ምን ማድረግ ጀመረ? ይሄ የፖሊሱ የሴኩሪቲ ጋር በ5 ሜትር ፐር ሰከንድ ስኩዌር አክሰለሬት ማድረግ ጀመረ ማለት ነው። በ5 ሜትር ፐር ሰከንድ በአንድ ሰከንድ ውስጥ በ5 ሜትር ፐር ሰከንድ ስፒዱን መጨመር ጀመረ። What was the speed of the security car when it took over the race car? ሬስ ካሩ ጋር ሲደርስ ኦር እሱም ሲያልፍ ስፒድ ኦፍ ሴኩሪቲ ካሩ ስንት ነው ብሎ እየጠየቀን ነው ማለት ነው። እሱም ሲያልፍ ማለት ያው ልክ ሲደርስበት ያለውን ከፈለገን ያው ሲያልፍ ብለን መውሰድ እንችላለን ማለት ነው። ስለዚህ ይሄ ሬስ የሚሆን ከሆነ ይሄ ምን ይሆናል? የሴኩሪቲው
ይሄ ቢሆን ምን ይሆናል ማለት ነው? ሁለቱ አንድ ላይ እንደዚህ ልክ ሲደራረሱ ያለው ስፒድ የዚህ ስፒድ መፈለግ ነው ማለት ነው የሚጠበቅብን። ሰው ያው በስተክክሉ እናስቀምጥ። ኤ ኦፍ ሴኩሪቲ ኢኳል ቱ 5 ሜትር ፐር ሰከንድ ስኩዌር እያለ ነው። እዚህ ጋር ምን ይሆናል? the distance moved by r or race car equal to the distance moved by security። ስለዚህ distance moved by race car ምንድን ነው? እሱ በምንድን ነው እያለ ያለው? በዩኒፎርም ስፒድ። ስለዚህ s of r equal to v times t ይሆናል ማለት ነው። v of r times t ይሆናል። v of r or u of r ስንት ነው? 35 times t equal to s of security 5 ut plus 1 over 2 at ስኩዌር ነው የሚሆነው። ለምን? በአክሰለሬሽን ስላለበት ኢኒሻሊ በስንት ነበር የሚሄደው? 5 t plus 1 over 2 times 5 t ስኩዌር ይሆናል ማለት ነው። እዚሁ ካልስቱ 5 t plus 5 over 2 t ስኩዌር ይሆናል። ከዚህ ጋር እኩል ይሆናል ብለናል። s of r equal to s of r ስንት ነው? 35 t equal to s of s ስንት ነው? 5 t plus 5 over 2 t ስኩዌር ይሆናል ማለት ነው። ዘን ይሄ ወደዚህ እናሳልፍ 30 t equal to 5 over 2 t ስኩዌር ይሄ በዚህ ይጠፋል። እዚህ t equal to 30 times 2 over 5 ይሆናል ማለት ነው። ይሄ 6 ይሆናል 12። ስለዚህ t equal to 12 ሰከንድ ከ12 ሰከንድ በኋላ ነው ማለት ነው የሚደርስበት። ስለዚህ v ፋይናል ደግሞ ምንድነው የሚሆነው? u plus at። ስለዚህ ዩአችን ስንት ነው? መጀመሪያ የፖሊሱ ማለት ነው 5 ፕላስ አክሰለሬሽኑ 5 ታይማችን 12 60 ሲደመር 5 65 ሜትር ፐር ሰከንድ ይሆናል ማለት ነው። ስለዚህ አንሰራችን ሲ ላይ ያለው ኦኬ። ሌላውና የመጨረሻው ጥያቄ ምንድነው የሚለው a car starts moving from rest and its motion on a straight line is shown in the figure below. What is the average velocity of the car within the first 6 seconds? ሰጥቶናል ግራፉን። ያው እስቲ ግራፉን እናንሳት። እንዲህ አይነት ግራፍ ሰጥቶናል። እዚህ ጋር እስከዚህ 6 ላይ ነው ያለው አለ። ይሄ ደግሞ 4 ላይ፣ ይሄ 2 ላይ፣ ይሄ ደግሞ 6፣ ከዛ ይሄ ማክሲመም ቶፑ ደግሞ 10 ላይ ነው ያለው አለ። ዘን ቪቲ ግራፍ ነው። ከዚያ ቪ አቨሬጅ ፈልግን የተባለው ቪ አቨሬጅ እንዴት ነው የሚፈለገው? ፎርሙላ ምንድን ነው? ኤስ ፋይናል ማይነስ ኤስ ኢኒሺያል ኦቨር ቲ ፋይናል ማይነስ ቲ ኢኒሺያል ነው። ስለዚህ ኤስ ኢኒሺያላችን ምንድን ነው? እዚህ ጋር 0 ከ0 ጀምሮ። ስለዚህ ይሄም 0 ነው፣ ይሄም 0 ነው ማለት ነው። ስለዚህ ኤስ ፋይናል ኦቨር ቲ ፋይናል ይሆናል። ኤስ ፋይናል ማለት ነው the sum of all ኤሪያ ማለት ነው። ኦር the sum of all ዲስፕሌስመንት ማለት ነው። ያው ኤሪያ ዴልታ ላይ ቪቲ ግራፍ ስር ኤስ ኢኳል ቱ ቪቲ ስለሆነ ኤሪያው ምንድን ነው? እዚህ ጋር ቪቲ ነው ኦር 1 ኦቨር 2 ቪቲ ምናምን ነገር ይሆናል ማለት ነው። ስለዚህ ኤሪያ እሱ ነው የሚገልጸው ማለት ነው። ኦኬ ኤሪያ ፎርም ብለው ስለዚህ ኤስ ፋይናል ኢኳል ቱ ኤሪያ 1 ፕላስ ኤሪያ 2 ፕላስ ኤሪያ 3 ፕላስ ኤሪያ 4 ይሆናል ማለት ነው። ኤሪያ 1 ስንት ነው? ኤሪያ 1 ኦቨር 2 ቤዝ which is 2 times height which is 6 plus ኤሪያ 2 ሬክታንግል ነው። ቤዝ ታይምስ height or width 2 times 6 plus area 3 2 times 6 plus area 4 1 over 2 times 4 ይሆናል ማለት ነው። እዚህ ማለት ያለው ያው 4 ስለሆነ ማለት ነው። ይሄ በዚህ ይጠፋል። 6 ሲደመር 12 ሲደመር 12 ሲደመር ይሄ 4 ይሆናል ማለት ነው። እዚህ ከውስጡ 10 plus 24 which is equals to 34 ይሆናል ማለት ነው። ቶታል ዲስፕሌስመንታችን is equals to 34 over 6 ይመጣልናል ማለት ነው። ያው ቶታል ፋይናል ታይማችን 6 ስለሆነ 34 over 6 ማለት ደግሞ 5.67 ይመጣል። ስለዚህ አንሰራችን ቢ ይሆናልናል ማለት ነው። ያው የዛሬውን ጨርሰናል። በቀጣይ ደግሞ ከ2011 ጀምረን እስከ 2017 እንሰራለን ማለት ነው። ኮሜንት ላይ አንዳንድ ነገር ብሉኝ፣ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። እንደዛውም ደግሞ እነዚህን የምሰራቸውን ዶክመንቶች ማግኘት ከፈለጋችሁ ሌሎችም ፍሪ ኖቶችን ማግኘት የምትፈልጉ ከሆነ ቴሌግራም ቻናሌ ገብታችሁ ማግኘት ትችላላችሁ። ያው የቴሌግራም ቻናሌ ስም ኢትዮጂኤምለር ከዩቲዩብ ስም ጋር ደሴም ነው፣ ተመሳሳይ ነው እና ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። በቀጣይ ቪዲዮ እስከሚገናኝ ድረስ ደህና ሁኑ።